ሪሊጅን ላይ ነው ያለሁት። የሃይማኖት ንጽጽር ላይ ነው ያለሁት። ይመስላል በረካሁን ላይ ተጠብቀ አሚን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ያው አንደኛው ጥያቄ ያው ከዚህ ጋር ተመሳሳይ ነበር። እሺ ቅር ኦኬ እናመሰግናለን። ሁለተኛው ጥያቄ ደግሞ ብቻ መጠየቅ ይቅርታ መጠየቅ ያለብኝ ይመስለኛል። ከዚህ በፊት የሆነ ጓደኛ የነበረና የዛኔ ያው ያ ሰው ብዙ ነገር ለኔ ብዙ እንትን አብሮልኛልና ያ ሰው ሀቅ ይኖርብኛል። አሁን ደግሞ ተለያይተናልና ሀቅ ይኖርብኛል ወይስ ያው ፈተዋ ነው የኛውም እኮ ምን አጨሹም ዞራሉ ነው ገርግተሽ ነው የጠይቅሽ። የፈተዋ ግሩፕ አይደለም ቤቱ። ምናልባት ቦታውን አላወቃችሁትም። እኔ አሊም መስያችሁ ሊሆን ይችላል። እኔ ተማሪ ነኝ። የኮምፓራቲቭ ሪሊጅን ተማሪ ነኝ። ፕሮፌሽንም ወይም ሙያዬም ራሱ የሃይማኖት ንጽጽር አስተማሪ ነኝ። በተረፈ የፈተዋ የፊቂ መሳላዎች ምናምን ነገር አላስተናግድም። ራሱ ማቀው ነገር ቢኖርም ራሱ አልነግርሽም። ለምን ፕሮፌሽናሊ በሆነ በሙያው ነው ሁሉም የሚያምን። ሸማ የሚለበሰው በየፈርጁ ነው። ያለ ሙያው ሰው ብዙ ነገር አያወራም፣ አይፈተፍትም። ስለዚህ ከዛ አንፃር ነው። ምናልባት ሁስሜት አይተሽ ሊሆን ይችላልና የሆነ በቃ ኡስታዝ ሲባሉላ ኡስታዙላ ፈትዋ ስጪ አድርገሽ ስላሰበው ኡስታዝ ማለት ሲምፕሊ አስተማሪ ማለት ነው። እኔ ደግሞ ኮምፓራቲቭ ሪሊጅን አስተማሪ ነኝ። ከዛ አንፃር ነው ኡስታዝ መባለው እንጂ እንደ ካንዳሊሞቹ እንደ ምናምን እንደ መሻይኮቹ ቆጥረሽኝ ከሆነ ተሳስተሻል። አስተካክሉ እሱን ነገር። ኦኬ ያ ጥያቄ ያለው ሰው ሰከናለ ተዛከላ ሰላም ሰላም እንዴት ናችሁ? ሰላም ልናለን። ክርስቲያን ነሽ? ማሻአላ ሂጃብ አድርገሻል። ስለምለብስ ነው። ኦኬ ያለሽበት ቦታ ሂጃብ ትለብሻለሽ? ማሻአላ ለብሳለሁ። እና ሀስቤት ምናምን እያዳመጥኩ ነበር ማለት ነው። ያኔ በአብዛኛው ብዙ እየሰማሁ ነበር ከስተላይ ከዛ ሻሃዳ ማይስ ፈለኩ። ኦኬ ትችያለሽ ማለት ነው። ምንድነው ማለት ክርስትናን እንድታይና እስልምና እንድትቀበል ያደረገሽ ሁለቱን ተርኒንግ ፖይንት ምንድናቸው? ምን ናቸው? ሀስቤት እየሰማሁ ነበር ከስተላይ ማለት ነው። ከዛ አፉን ቤት እየሰማሁ ነበር። ከዛ አነጻጸርኩት። ያኔ በእኔ በኩል የማውቃቸው ትንንሽ ነገሮች አሉ። ከዛም ከሰውም ሰማሁ አነጻጸርኩት። ያኔ እውነተኛ ሃይማኖት መሰለኝ። ደግሞ አሁን ጠልቅ ብዬ ስገባበት ደግሞ የበለጠ ማቅ ይመስለኛል እና ሻሃዳ ማየት ፈልጌ ነው። ኦኬ ችግር የለውም። ያው እኛ ምናምነው እኛ ሙስሊሞች ምናምነው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አለ። የዓለማቱን ጌታ በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት ነው። አንድ አምላክ ነው ያለው። የአምልኮ ሀቅ የሚገባው እሱ ብቻ ነው። የፈጠረሽ የምታጎበጅለት የምታሸረግጅለት አንድ አምላክ አምልኮ ለሱ ነው የፈጠረኝ ሀቁ ነው ብለሽ ያንን አንድ አምላክ በብቸኝነት አመልካለሁ ብለሽ ቃል መግባት ነው ራሱ ሻሃዳ ማለት ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ኦንቶሎጂካሊ ሰው ናቸው። መልአክ አይደሉም፣ አምላክ አይደሉም። አንቺ በምንም አያንሱ በኦንቶሎጂካሊ ማለት ነው። በምንነት ከኛ የሚለዩት በምንድነው? በማንነት ነው። ማንነታቸው እሳቸው ነብይ ናቸው፣ መልእክተኛ ናቸው። ቁርአን በእሳቸው በኩል ነው የወረደው። የመጨረሻው ነብይ ናቸው፣ የነቢያት አለቃ ናቸው። ይሄንን ብለን ነው የምናምነው። በደረጃ በክብር ከኛ ይለያሉ እሳቸው ማለት ነው። ድረሱልን አንላቸውም፣ አንለማመናቸውም፣ ወደ እሳቸው አንጸልይም፣ እሳቸውን ጠብቁን ምናምን እያልን አንለማመንም። እሳቸውም እንደኛ ሰው ናቸው ማለት ነው። ይሄንን ነው። ስለዚህ ላኢላሃ ኢለላህ ማለት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ማለት ነው። መሐመድ የእርሱ መልእክተኛ ነው ማለት ደግሞ እና ባሪያ ነው ማለት ቁርአን የአላህ መልእክት ሆኖ በእሳቸው ላይ እንደተወረደ ማመን ነው። ይሄን ተቀበለሻል? አሁን ያልኩት እዚህ ላይ ጥያቄ ያለሽ? አዎ ተቀበያለሁ። ጥያቄ ያለሽ እዚህ ላይ አሁን የተናገርኩት ላይ?
አይ የለኝም። አላህ ከአርሽ በላይ ነው ከአርሽ በታች? እሱ አልገባኝም። አዎ አርሽ ምንድን ነው? መጀመሪያ አርሽ ማለት ትልቅ ፍጥረት ነው። ከፍጥረት ውስጥ ትልቁ ፍጥረት አርሽ ነው። ገባሽ? አርሽ ማለት ዙፋን ማለት ነው። አርሽ ማለት ዙፋን ማለት ነው ትርጉሙ። ዙፋን ማለት ነው። ከዛ ዙፋኑ ላይ ጊዜም ቦታም ያበቃል። ሁሉ ነገር የሚጠናቀቀው አርሽ ላይ ነው ማለት ነው። አላህ ደግሞ ከአርሽ በላይ ነው ማለት ከጊዜም ከቦታም ከሁሉም ነገር በላይ ነው ማለት ነው። ይሄ ነው ትምህርታችን ማለት ነው። አላህ የት ነው ከተባልሽ ከአርሽ በላይ ነው። ቁርአን ላይ 7 አንቀጾች ላይ አላህ ከአርሽ በላይ እንደሆነ ነግሮናል ማለት ነው። ይሄን ይመስላል። አላህ ከአርሽ በላይ ነው። እሺ ግልጽ ነው። ይሄ ያልገባሽ ነገር አለ እዚህ ላይ? ገብቶኛል። በቃ ስለዚህ ሻራ መያዝ ትፈልጊያለሽ አሁን ወይስ መማር ትፈልጊያለሽ? እፈልጋለሁ ገብቼ ከዛ ደግሞ በደንብ እማራለሁ። በቃ እሺ፣ እኔ የምለውን ተከትለሽ ትያለሽ። እሺ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። ይህን አሁን ያልኩበትን ትርጉም ንገረኝ። እኮ አብረሽ አልጨረስኩም ሻዳውን። እኔ ተከተለሽ በይኝ። እኔ ከአላህ በስተቀር በሀቅ የሚመለክ አምላክ አለመኖሩን በልቤ አምኜ በአፌ እመሰክራለሁ። እኔ ነቢዩ መሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ላኢላሃ ኢለላህ ብለሽ ስትይ ወደ ዲኑ እስላም ገብተሻል ማለት ነው። ላኢላሃ ኢለላህ የሚለው ገመድ ነው ተንጠልጥለሽ የምትወጭበት፣ ከሳት ጉድጓድ አፋፍ ላይ ከነበርሽበት ተንጠልጥለሽ የምትወጭበት ገመድ ነው። ይህን ገመድ አጥብቃችሁ ያዙ ይላል ቁርአን ላይ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ አጥብቃችሁ ያዙ ይላል። ይሄ ገመድ እንዳትለቂው እስከ መጨረሻው ድረስ ጽናት ያስፈልጋል። ኢስቲቃማ ጽናት ያስፈልጋል። በተረፈ ከአሁን ጊዜ ጀምሮ አንቺ ማለት እንደተወለደ ሕፃን ልጅ ነሽ። ያለፈው ኃጢአትሽ በአጠቃላይ ታጥበዋል። ማሻአላህ። አላህ ይቀበልሽ። በርቺ። እሺ። አሜን። ከስር ዛህራ የምትባል አካውንት ይታይሻል? ዛህራ የሚባል አካውንት ይታይሻል? ከስር ዛህራ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለሽ ዛህራ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለሁ። ፎሎ ተደራረጉና ስልክ ለሷ አስጫትና ወደ ሰለምቴ ግሩፕ ትገቢያለሽ፣ ትማሪያለሽ። እሺ። በውስጥ አይሻልም? እሺ። ማሻአላህ። አላህ ይቀበልሽ። እንግዲህ ይሄን ይመስላል። እሺ። ፎሎ ተደራረጉ። እሺ። ፎሎ አረኩሽ። ፎሎ መልሽ። ኦኬ። ክርስቲያን አስገቡ። እሺ። ክርስቲያን ወይ ደግሞ ጥያቄ የሚጠይቅ ሰው ይግባ። ልማር ወይስ ልውጣ? ትችያለሽ። ፎሎ እስከምትደራረጉ ድረስ እንትን በይ። ያው እንዳልኩሽ ነው። አሁን የሰለመ ሰው መማር ነው ያለበት። አንቺ አሁን ትምህርት ነው መጨፍጨፍ ያለብሽ። ራሱ ገብተሽ ቴሌግራም ላይ ድምፅሽን አስፍተሽ ገብተሻል። ወለም ዘለም ሳቲ ውልፈት ዝልፈት ሳቲ ሰበር ሰካ ወጋነ ቀል ሳቲ ቀጥታ ኮንሰንትሬት አድርገሽ በትኩረት ትምህርት ነው መማር ያለብሽ። ኢንሻአላህ ብዙ ነገር ትማሪያለሽ ማለት ነው። እኛ ግሩፕ ከመጣሽ ማለት ነው። አሁን ምን ማድረግ ነው ያለብኝ?
ያለብሽን ዛራ ትነግርሻለች። በቃ አንቺ ኩፖን ወስደሻል እኮ በቃ ገብተሽ መብላት ብቻ ነው። ራስ ኩፖን ወስደሻል። ጋዳሽ ውስጥ ገብተሽ መብላት ብቻ ነው። ቡፌ አለ፣ የፈለግሽው ምግብ አለ። መብላት ብቻ ነው ገብቶ ያንቺ። አሁን ኩፖን ወስደሻል። እሺ ኢንሻአላህ ዛህራ መልሽ በውስጥሽ መልስ ጽፍላታለሁ። ስምሽ ማን ነው? የቤት ስምሽ የክርስቲያን እያለሽ? ሃና። ሃና። ስለዚህ ስምሽ ማን ቢባል ጥሩ ነው? ሃናን ይባል ወይስ ከዛ ከተቀራራቢ? ሃናን እህታችን ሃናን አሪፍ ስም ነው ይመስለኛል። አቅራቢያ ያለ ነው ሃናን። እህታችን ሃናን ተብለሻል። ኢንሻአላህ ሙስሊም እህታችን ከዚህ በኋላ እህታችን ነሽ ማለት ነው። አላህ የሰጠን እህታችን ነሽ ማለት ነው። ዛራም በውስጥ መስመር አግኛት። እሺ አመሰግናለሁ። እሺ ብዙ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሻሃዳ ሳሊስ ነው እስልምና በእስልምና ላይ ያለውትና ይቻላል እንዴ? ሻሃዳ ያሳልስ የለም? ታዲያ ሲያዘኝ ሰው የለም። ኡስታዝ እሱም ጋር በጣም እከታተል ነበርና ረመዳን ሊገባ ሳምንት ሲቀረው ራሴ በቃ ማለትም እሱ ሻሃዳ ሲያሲስ ከስር ሆኜ ራሴ እሱ የሚለውን እያልኩኝ በዛው ሰለምኩኝ ማለት ነው። አብሽሪ፣ ስለዚህ ችግር የለውም። በቃ ዛሬ ከኔ ጋር አብረሽ ሻሃዳ ያለሽ ማለት ነው። እሺ እሺ። እና ዛራን ታገኛታለሽ። ኮንታክት አድርገሽ ዛራ አለሽ አይደል? ለማመሬ ኦኬ። ይዟል ይዟል። ዙዙ ነች። ዙዙ የምትባለው ኡስታዝ ታላይ አለ። ይመቻል አለ። እስኪ ሻሃዳ ሲዛት ዙዙ ሻሃዳ ሲዛት ማለት ሰለምኩኝ ብላ ነው የምታስበው፣ ግን ሻሃዳ ላይ ዘችም ነበር። ሻሃዳ ሲዛት አታሲዛትም እዛ ኡስታዝ ምንም ችግር የለውም። ራሱ ያው ነው፣ ለውጥ የለውም። ሁላችንም አጅሩ እናገኛለን ብዬ ነው። አጅር ያው ይደርሰኛል እዛ ታሲዝም። እሺ መርሐባ። ዙዙ አለሽ? አለ ኔትወርክ ግን ጥሩ አይደለም መሰለኝ፣ የተቆራረጠ ነው ኡስታዝ። አይደና ነው ሞክር። የኔ ኔትወርክ ግን ስል ነው ኡስታዝ፣ የተቆራረጠብኛል እናንተ። ኦኬ በቃሽ፣ አናንዛዛው ኢንሻአላህ። እኔ ምለውን ተከትለሽ በይሽ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በቀር በሐቅ የሚመለክ አምላክ የለም ብዬ እመሰክራለሁ። እኔ ነብዩ መሐመድ የአላህ መልእክተኛና ባሪያ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ።
አይ ቲንክ ፈትዋ ምናምን ነገር አላውቅም ራሱ እንዳልኩሽ ነው ሰራትሽ ምናምን ነገር ተቀባይነት አለው ምናምን እንደዛ አይነት ነገር ውስጥ ዲቴል ውስጥ አልገባም እኔ የፈትዋ ነገሮች ስለሆኑ ማለት ነው ግን ያው ጀስት ለማምለጥ ያክል ለማንኛውም እርግጠኛ ለመሆን ሻዳ ሲያሲዝ ከሰራ ብር ስል ነው ሻዳ ያስኩት የሚለው ነገር በትክክሉ ነው አይደለም የሚለው ነገር እርግጠኛ እንድትሆኚ ነው ዛሬ ሻዳ ያስኩሽ ማለት ነው እንኳን ደህና መጣሽ ብለን እንላለን ኢንሻአላህ አላህ ጽናቱን ይወፍቅሽ ዛራ ማግኛትና ትምህርት ጀምሪ እሺ እሺ ኡስታዝ እና ሰውነቴ ላይ ያለውን ታቱ ምን ማድረግ አለብኝ ምንም ማድረግ አይጠበቅብሽም ምክንያቱም አጠፋለሁ ብለሽ ይቆሳሰላል አይጠፋም አንቺ ከእስልምና ውስጥ ከመግባትሽ በፊት ለተደረገው ነገር ሁላ በአጠቃላይ እንደተወለደ ሕፃን ነው እንደተወለደ ሕፃን ልጅ ኃጢአት የለበትም ንጹህ ነው እናንቺ ንጹህ ነሽ ራሱ ሳታውቂ የምታደርጊያቸውን ነገሮች በአጠቃላይ እያወቅሽ ባደረግሻቸው ነው አላህ የሚጠይቅሽ ስለዚህ ምንም ማድረግ የለብሽም አጠፋለሁ ብለሽ በጨረር ስትመጪ አንደኛ ካንሰር ይዝሻል ሁለተኛ ነገር ደግሞ ይቆስላል ቆስሎ ራሱ አይጠፋም ራሱ በቃ አለቀ አሁን አልፏል ወደኋላ የነበረው እንዳታስተውሺ ማለት ነው እሺ አመሰግናለሁ ልጅቷ ሙስሊም ነች ይላሉ አው ሻሃዳ ሳትይዝ የቆየች ሙስሊም ናት ሻሃዳ ሳትይዝ ነው የሰለምኩት ስለዚህ ሻሃዳ መያዝ ፈልጋለሁ አዲስ ከክርስትና ዛሬ ገባች አይደለችም ምንም ፖለቲካ የለውም እኛ ጋር ፖለቲካ ጊዜ የለንም እንደዛ አይደለም ማለት ያው ጎረቤቶቻችሁን ጠይቁ ሰው እየሰለመላችሁ ነው ድራማ ሰው የሚሰራው የሆነ ነገር ቤኔፊት ለማግኘት ነው ፖለቲካ ሲሆን ፕሮፓጋንዳ ሲሆን ምናምን እኛ የመጣነው እዚህ ጋር ሰዎችን ከሳት ነፃ ማውጣት በጣም ሰፊ ልዩነት አለን እኛና እናንተ ማለት ነውና እንደዛ ይመስላችኋል የዋናት ልጇን አታምንም ይባላል ማለት ነው እናንተ የምትፈልጉት ያው እልህን የያዛችሁ እንጂ እውነትን ለማስረዳት አይደለም ወደ እምነታችሁ ማምጣት አትችሉም እናንተ በቃ ታውቋል ሙስሊሙ ወደ ክርስትና ሰው መጥራት አይችልም በፍጹም አንደኛ ትዕግስት የላችሁም ሁለተኛ እውቀቱ የላችሁም ሶስተኛ እንትኑ የላችሁም ሂክማው የላችሁም እኛ ጋር ግን ያሉ ሰዎች አጠቃላይ ወደኛ ይመጣሉ የሚመጡበት ምክንያት የተለያየ ምክንያት ነው እኛም ዓላማችንም ኢላማችንም ሰዎችን ከሳት ነፃ ማውጣት ነው ይሄንን አስበን ነው የምንለው ምንም አይነት የአጀንዳ ምናምን ኖሮን አይደለም ያው ከመሱስ ነው የምንለው ሰማይና ምድርን በመካከላቸው ያለውን የፈጠረውን የዓለማቱን ጌታ አላህ እቺ ግንባራችሁን ከመሬት ጋር አስነክታችሁ ስጁድ ላይ ስትወርዱ ያለውን ስሜት ያለውን ሰላም ከመሱት ነው የምንለው ሌላ ምንም ነገር እያልን አይደለም ስለዚህ ይሄን ለማለት ፈልገን ነው እንግዲህ በርቱ እሺ ጥያቄ ያለው ሰው ካለ ግቡ ታዝ ምናልባት ማንኛውም ጥያቄ ወይስ ቅድም ስትገባ ፕሮሪስ ይሆን ባላ ሲፋት ላይ ቢሆን ጥሩ ነው ጥያቄ የሰሞኑን አጀንዳ እዛ ሰፈር አዋራ የሚያስነሱበት ነገር ምናምን ካለ በዚህ ዙሪያ አልገባችሁ ካለ በጥያቄ መልስ ላይ መክር ካጋጠመ እንዳቆስ ያለ መልስ ለመስጠት መግባት ይችላሉ ማለት ነው ኢንሻአላህ መርሃባ እስከዛ እነ ዛህራም አሚርም አስያም እንደው ናፍቋልና ሰላም ይተላቸው ብዬ ነው በጣሉስ እነማ ዛህራ ገብታለች አሚር አሲያ የመርካቶ ልጅ እንኳን አይቶ ሁሉም ነው ማገኛቸው ሰልችቻቸዋለሁ እንደውም እነሱ በጣም በቀናት እንደሚያገኙኝ አሁንማ ዛራም ታገኘኛለች አሚርም አንተም አሲያም ምንም ሰላምታ አያስፈልግም ማለት እንዲያሚሮ ሰላም አለይኩም ወራህመቱላሂ ወበረካቱ ኧረ ያስፈልጋል ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ እንዴት ነህ ታስፎግረኛል እንዴ እኔ ደግሞ ማምለጥ ነው እኮ ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ሚዲያን ዛው ትችላለሽ የገጠያለሽ አንድ ክርስቲያን አላህ ሲፋት ነው ጥያቄ ኦኬ ንጽጽር ነው ያ የኢየሱስ ክርስቶስ አለይሂ ሰላም ስልጣኑ የተቀማበት ዋና ኬዙ ምንድነው በምን ምክንያት ነው ማን ይቀማው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ ይላል እና ስልጣኑ ተቀማ ይላል ወይስ አለቀነት ስልጣናትን ጌትነትን ያስረክባል ነው ወደፊት ያ ያስረክባል በምን ምክንያት ነው ኬዙ ምንድነው ምንም የተሰጠው ነገር ያስረክባል መንግስት ተሰጥቶት የለ ጌታ አምላክም ያባቱን የቤት ዙፋን ይሰጠዋል ይላል ያ የመንግስቱን ስልጣን
ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ያለው ያስረክባል ማለት ነው። እንደዛ ነው የሚለው እንግዲህ እንደ ጳውሎስ ትምህርት ማለት ነው። ምን አድርጎ ነው የሚለው ነገር አላውቅም። እኔም አብረን ከፈለግን እንጠይቃለን ካስፈለገ ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ በኋላ መንግስቱን ለአምላክ ለአባቱ አሳልፎ በሰጠ ጊዜ አለቅነትን ሁሉና መንግስትን እንደሚሰጠው ሁሉና ስልጣናትን ኃይልን በሻረ ጊዜ ፍጻሜ ይሆናል። ጠላቶች ሁሉ ከእግሩ በታች እስኪደርስ ሊነግስ ይገባዋል። ያኔ ሲመጣ ማለት ነው። የኋለኛው ጠላት የሚሻረው ሞት ነው። ሁሉም ከእግሩ በታች አስገዝቷልና ሁሉ ተገዝቷል ሲል ሁሉም ከተገዛለት በቀው ነው መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን አምላክ ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ያለ ይናገራል ማለት ነው። በዛን ሰዓት ሙሉ እንትኑን እንትን ይላል ማለት ነው፣ ያስረክባል ማለት ነው። ሁሉም ከእግሩ በታች ያስገዛለት ደግሞ ፈጣሪ ነው። የሱ የፈንክሽን ሰቦርዲኔሽን ነው ያለው ማለት ነው በአማኞች ላይ። ይሄን ይመስላል። አብ ስልጣን አለው ራሱ አብማ የራሱ ስልጣን አለው። ለኢየሱስ ሰጥቷል እንዴ ማቴዎስ ወንጌል ተብሏል። የራሱ ስልጣን አለው ወይ? አብ በራሱ ስልጣን አለው ወይ? የገዛ ስልጣን አለው ወይ? የአብ ስልጣን የባህሪ ነው ወይስ የጸጋ ነው? ነው የባህሪ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ አብ በገዛ ስልጣኑ ያደረገውን በገዛ የሚል ነገር አለ። እዛ አብ ምን አለው? ስልጣኑ የገዛ ነው። አብ የገዛ ስልጣኑ his own power የራሱ ስልጣን ነው ያለው። ማቴዎስ 28:18 ላይ ደግሞ ኢየሱስ ያለው ስልጣን ምን አይነት ነው? የባህሪ ነው ወይስ ጸጋ ነው? ጸጋ። ለምን እንደዚህ ጸጋ አይደል? ተሰጥቶታል። የራሱ አይደለም። ስልጣን ተሰጠኝ ስለሚል ማለት ነው። ሉቃስ ወንጌል ምዕራፍ 10 ላይ እንደዛ ነው የሚናገረው። ሁሉ ከአባቴ ምን ብሎኛል ተሰጥቶኛልና ይላል ቁጥር 22 ላይ። ሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ሁሉ ከአባቴ ዘንድ ተሰጥቶኛልና አለ። ሁሉ ነው ያለው። ኢየሱስ አሁን የተሰጠው መቼ ነው ብለሽ ጠይቂያቸው። የተሰጠው ነገር መቼ ነው የተሰጠው? አይ ቃል ስጋ ስለሆነ ነው፣ ስጋ ስለለበሰ ነው ምናምን ነገር ይላሉ። ሰማይ ላይ ለምንድን ነው የተሰጠው? ሰማይ ላይ የተሰጠው ነገር አለ? ታውቁት ነገር አለ ክርስቲያኖች? እስቲ አሚር ሰማይ ላይ የተሰጠው ነገር ምንድን ነው? ሰማይ ላይ ካረገ በኋላ የተሰጠው ነገር አለ የሚያስታውስ? ራእይ አንዳንድ ላይ ቶሎ ይሆን ዘንድ የሚገባውን ነገር ከእግዚአብሔር ቀኝ ተቀመጠ አይደለም። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ሰጠው። ሬቪሌሽን ሰጠው። ራእይ ዮሐንስ 1 ላይ ሬቪሌሽን ኦፍ ጂሰስ ክራይስት ነው የሚለው። አፖካሊፕስ ወይም ደግሞ ሬቪሌሽን ራእይን ሰጥቶታል። ይሄንን ነው የሚያሳየው ማለት ነው። እዛው ላይ ራእይ 5 ላይ እንደዛ ነው የሚለው። በሰማይና በምድር ምናምን ነገር መጽሐፉ ሊዘረጋ ማንም አልተቻለውም ማለት። መጽሐፉ ሊዘረጋ ማንም ሳይችል ሲቀር ምን አለ? በጉ ሰባቱን ማተም ይፈታ ዘንድ አለው አለና ከዛ በኋላ በጉ መጥቶ መጽሐፉን ወሰዳል። ራእይ 5:7 ላይ መጽሐፉን ተሰጥቶታል። ከራሱ ያገኘው አይደለም ራሱ ማለት ነው፣ ተሰጥቶታል። ስለዚህ ሁለት ነገር ተሰጥቷል ማለት ነው። ከዛ በኋላ ደግሞ ሲመጣ ደግሞ ምን ይሰጠዋል? ንግስና ይሰጠዋል። ራእይ 6:2 ላይ እነሆ አየሁም፣ እነሆ አምባላይ ፈረስ ላይ ወጣ፣ በእርሱ ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው፣ ድልም እየነሳ ወጣ፣ ድል ለመንሳት። ስለዚህ ኢየሱስ ንጉስ ነው እንኳን ቢባል ንግስና በስጦታ ያገኘው ነገር ነው። አክሊልም ተሰጠው። እስቲ ንገሪኝ፣ አክሊልም ተሰጠው ብለሽ ትገምጪ? አክሊልም ተሰጠው በቃ። ስለዚህ በስጦታ ያገኘው ነገር ነው፣ ከራሱ ያገኘው ነገር አይደለም። ንግስናው የራሱ አይደለም። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እንደዛ ነው የሚናገረው። 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ቃል ስጋ ከሆነ በኋላ ከተዋሃደ በኋላ እንደደሱ ትምህርት ለምንድን ነው አንደኛ ራእይ ላይ ሬቪሌሽን የሚሰጠው? ሰባቱ ማተም የተዘጋ መጽሐፍ የሚሰጠው? ወደፊት ደግሞ አክሊልና ንግስና ወይም ደግሞ የአባቱን የዳዊትን ዙፋን ለምን ይሰጠዋል? ወደፊት ይሰጠዋል ነው የሚለው። ፊቸር ቴንስ ነው፣ ሰጥቷል አይደለም የሚለው። ይሰጠዋል ያኔ ትንቢት ነው። ታዲያ ይሰጠዋል ፊቸር ቴንስ። ራእይ ላይ ስትመለከቱት እንደዛ ነው የሚናገረው። ራእይ 6:2 ላይ እንደዛ አምባ ፈረስ ላይ ወጣ፣ በእርሱ ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው፣ ድል እየነሳ ወጣ፣ ድል ለመንሳት ይላል። መርሐባ። ግን ይሄ ሁሉ ጥያቄ ያመጣሁት ኡስታዝ እዚህ ቤት ስልጣን ነበረኝ አይደለ? ስጠፊ ተነሳ መሰለኝ። አሁን እንደዛ አልጠፋሁም እኮ
የሚጠፉ ሰዎች ላይ ያው እንትን አዳዲስ ስልጣኖች የሚሰሩ ሰዎች ስለሚያስፈልጉ ይሰጣል። አሁን ደግሞ ሙሉ ነው እንዳልሰጥሽ ሲወል ይሰጥሻል ማለት ነው። መርሃባ እንደዛ ነው ይሄ ይመስላል ማለት ነው። እኔ በቃ እኔን እንትን ልበልና ልስጥሽ እኔን ላንሳውና ላ ሽክራን ምስኪን የሚለው ምስኪን ኦኬ ታች አወሩትና ቁጭ በልና አስገቡ ክርስቲያኖችን ወይ ደግሞ ሌሎችን ጥያቄ የሚጠይቁ ሰዎች ምስኪኔ ነው እንደማለት ይፈልገው ምስኪን የሚለው ግን ሰላም አለይኩም ኡስታዝ በድጋሚ ወአለይኩም አሰላም ወራህመቱላሂ ወበረካቱ ከርዕስ እንዳልወጣ ብዬ ነው ሜቢ ቅድም ሲፋዎች ላይ ማውራት ከሆነ አጭር ጥያቄ ነበረኝ። ኦኬ እንትን ፕሮብለም ኦፍ ኤቪል ጋር ተያይዞ ማለት ነው ሞራል ኤቪልን በፍሪ ዊል ኤክስፕሌን ካደረግ ነው ይሄ ፊዚካል ኤቪል ወይም ደግሞ ኔቸራል ኤቪል የምንለውን ነገር በምን መልኩ ነው ኤክስፕሌን ልናደርግ የሚችለው? እንደ በእስልምና ኢስላሚክ ፊሎሶፊ ላይ እንዴት ነው የሚታየው የኔቸራል ኤቪል የሚባለው ነገር? እሱ ሪላቲቭ ነው፣ አንጻራዊ ነው። ፈልገህ ያደረግከው ነገር ስላልሆነ የሞራል አካውንታቢሊቲም የለበትም። ስለዚህ ምንም ችግር የለውም ራሱ ማለት ነውና አይ ቲንክ ስለ ሞራል ስናወራ ግብረገብ ስለሚባለው ነገር ስናወራ ግብረገባዊ ተጠያቂነት የሚባል አለ፣ ሞራል አካውንታቢሊቲ የሚባል ነገር አለ። ከዛ ደግሞ ሞራል ሪስፖንሲቢሊቲ ግብረገባዊ ኃላፊነት የሚባል አለ። ሞራል ቫልዩ የሚባል አለ፣ ግብረገባዊ እሴትና ሞራል ቤኔፊት የሚባል አለ። የሞራል ምንድነው ፋይዳ የሚባል ነገር አለ። እነዚህ ነገሮች እንትን ይላሉ ማለት ነው። የመጀመሪያ አይተ ከሆነ የሚጠየቀው ጥያቄ እሱ ነው። ጋድ ኢዝ ኦምኒሴንስ፣ አምላክ ሁሉ ነገር ካወቀ ለምንድነው ዓለም ላይ ያለው ችግር የማይፈታው? ካወቀ ሲባል የመጀመሪያ የሚሉት አይ ጋድ ኦምኒፖተንት ነው፣ ሁሉ ነገር ፓወርፉል ነው፣ ነገር ግን አፕን ከማድረጉ በፊት ስለማያውቃቸው ሶልቭ አያደርግም ይላሉ። እኛ ደግሞ ሁሉን አዋቂ ነው፣ አልቀዲር ነው አላ፣ በዛ ላይ ደግሞ አልዓሊም ነው ብለን እናምናለን። ከዛ በኋላ ደግሞ አምላክ ሞራሊ ፐርፌክት አይደለም፣ አምላክ እንትን አይደለም፣ ይሄ ምንድነው በቃ ቸር አይደለም፣ ደግ አይደለም ብለው ይላሉ። እና አላህ ምንድነው በእኛ ቸር ነው ራሱ። አላህ ምንድነው ቸር ነው ራሱ ማለት ነው። ይሄ ምንድነው የሚባለው አልከሪም ነው አላህ። ከዛ በኋላ ነው ይሄ ጥያቄ ሲመጣ ታዲያ ለምንድነው አላህ ባለም ላይ ያሉ ፕሮብሌሞችን ጸጥ ያላቸው ሲባል ፈራጅ ስለሆነ ነው ብለን ነው የምናምነው። ፈራጅ ስለሆነ ለኛ ፍሪ ሰጥቶናል፣ ነፃ ፈቃድ ሰጥቶናል ማለት ነው። አላህ ሲፈጥረን እኛን ኒውትራል አድርጎ ነው የፈጠረን፣ ዜሮ ላይ ነው የፈጠረን። እንደ እንስሳት ማይነስ መውረድ እንችላለን፣ እንደ መላእክቶች ደግሞ ፕላስ ላይ መውጣት ይችላሉ። መላእክቶች ፕላስ ላይ ሲወጡ ሪዋርድ የላቸውም፣ እንስሳት ደግሞ ወደ ታች ሲወሩ ደግሞ ፓኒሽመንት የላቸውም። ሰው ግን ከዛ ካቴጎሪ ሃይራርኪ ስላለው ወደ ላይ ወደ ታች ማለት ይችላል ማለት ነው። ይሄ እንግዲህ ፈልጎ ያደረገው ነገር ነው፣ በሚሰራው ስራ አይጠየቅም። ከዛ በኋላ ነው ታዲያ እንደዛ ከሆነ ለምን ዝም አለ? ፍርድ ያለው ነገር እንትን ሲባል ደግሞ እሱ ደግሞ በጣም እጅግ እንትን ነው፣ ታጋሽ ነው አላህ፣ በጣም ታጋሽ ነው፣ በጣም ሰብረኛ ነው አላህ። ስለዚህ እሱ ታጋሽነት ለዛ ነው። ለምሳሌ አንድ ሰው አሞት ለቅዳሜ ለእሑድ ቀጠሮ ቢሰጠው ለአንድ ሳምንት ቢሰጠው ያ ነገር ሊረዝምበት ይችላል። ነገር ግን ለዛ ልጅ ረጅም ነው ሊመስለው የሚችለው፣ ለኛ ግን ምንም ላይ መስለን ይችላል። ስለዚህ ለኛ የረዘመብን የፍርዱ ቀን ከዛ አንጻር ነው ማለት ነው። እና በተረፈ ይሄ እንደዚህ ናቹራል ኢቪል የሚባለው ነገር ላይ ሰው ሞራል አካውንታቢሊቲ ስለሌለበት ምንም እንትን አይደለም። ይሄ ዱንያ አጭር ነው፣ ቴምፖራሪ ነው። ምንም እንትን የሚለው ነገር የለም። ለጊዜ እስከሆነ ድረስ ምንም የሚጎዳው ነገር የለም ለማለት ፈልጌ ነው። ይሄ ጎርፍ፣ ቮልካኒክ ኢረፕሽን የሚባሉት ነገሮች፣ ፍለድ፣ ጎርፍ ምናምን ነገር እነዚህ የመሳሰሉ ነገሮች ናቹራል ኢቪል ይባላሉ ማለት ነው። ናቹራል ኢቪል ደግሞ አንጻራዊ ነው፣ እሱም አይደለም ማለት ነው። ሞራል ኢቪል ግን ሞራል አካውንታቢሊቲ ያለው ነገር ነው ማለት ነው። ከዛ አንጻር ነው የምንረዳው። ዛከላ ኡስታዝ እንትን ልድጋም ሌላ ሰው ከሌለ እዚሁ ጋር ተያይዞ እሺ
እዚህ ጋር ተያይዞ ስለ ኤቭል ሲነሳ መጀመሪያ ላይ አውገስቲን ኦፍ ሂፖ ኤክስፕሌን ያደረገበትን መንገድ ለምሳሌ መጀመሪያ ሌላ እንትን ነበር አይደለ? ሌላ አይነት አስተያየት አለ። ምን የሚል ብርሃን ራሱን የቻለ ህልውና አለው፣ ጨለማም ራሱን የቻለ ህልውና አለው የሚለው ሲሉ የአውገስቲን ኦፍ ሂፖ ደግሞ አይ ጨለማ ራሱን የቻለ ነገር ሳይሆን የብርሃን ማጣት ሲመጣ ነው የሚለው ነገር እኛ ደግሞ እኛ የምንረዳው እሱን እንትን ነው ምንድነው ሚስፕሌስመንት ነው ብለን ነው አይደለም የምንረዳው። ለምሳሌ ልክ አንድ ሰዓትን በአግባቡ ከተጠቀምንበት እንደምናበስልበት ሁሉ ካልሆነ ደግሞ እንደሚያቃጥለን ሁሉ ልክ እንደዛ በሚስፕሌስመንት ከሆነ የምንረዳው የአውገስቲን ኦፍ ሂፖ ይሄኛው ሁለቱንም ተቀበለው ጨለማ አላህ ስላደረገው ነው። ኸለቀ የሚለው ቃል አራት ትርጉም አለው አይደል? በቁርአን በኢስላም አስተምሮት አንደኛ ኸለቀ ማለት ካለ መኖር ወደ መኖር አመጣ ነው፣ ራሱ ፈጠረ የሚለውን ነገር ያሳያል። ሁለተኛ ኸለቀ የሚለው ቃል ፕሮሰስን ማካሄድ ይሆናል። ለምሳሌ እናታችን ማሰን ያለው ፕሮሰስ ምንድነው ከኑጥፋ ወደ አለቃ ከዛ ሙድጋ ምናምን እየተባለ ፕሮሰሱ ራሱ ፈጠረ እያለ ነው የሚናገረው። ፕሮሰስ ማካሄድ ካለ መኖር ወደ መኖር ማምጣትን አይደለም ያሳየው። ሶስተኛ ኸለቀ የሚለው ቃል ሰወረ በሚል ይመጣል፣ ቅርጽ አሳመረ በሚል ይመጣል። አራተኛው የመጨረሻ ደግሞ ኸለቀ በሚለው ጃአለ በሚል ይመጣል። ስለዚህ ጨለማን ስላደረገ ጨለማን ፈጠረ እንላለን። ጨለማ ግን ካለመኖር ወደ መኖር የመጣ ነገር አይደለም። ሶርስ የለውም። ጨለማ የብርሃን አለመኖር ነው እንጂ በራሱ ይቆም አይደለም። ድህነት ማለት የሀብት አለመኖር ነው እንጂ በራሱ ድህነት ኤግዚስት የሚያደርግ ነገር አይደለም። ድህነት እንደሰጠኝ አልችልም ማለት ግን አላህ ታዲያ ሁሉ ነገር ያደረገው እሱ ስለሆነ ፈጠረ ብለን እንላለን ማለት ነው። ከዛ አንፃር ነው የምንረዳቸው ማለት ክፋትም የሚባለው ነገር እንደዛ ነው። ክፋት የሚባል ነገር አላህ አልፈጠረም። አላህ የፈጠረው በአጠቃላይ እንትን ነው መልካም ነገርን ነው የፈጠረው። ነገር ግን ክፉ ነገር የሚመጣው አላህ ስለፈቀደ በአለም ላይ ስለሚከናወን ጃአለ በሚለው ነው የሚመጣው ማለት ነው። ከዛ አንፃር ነው። ሌላው እንዳለ እንመታያቸው ነገሮች አሁን ጥላቻ ምንድነው ስትል የፍቅር አለመኖር ነው እንጂ ጥላቻ የሚባል ነገር በራሱ ኤግዚስት የሚያደርግ ነገር አይደለም። ትዕቢት የሚባለው የትህትና አለመኖር ነው። ክፋት የደግነት አለመኖር ነው። እንደገና ደግሞ የደግነት ምንድነው የስስት የሚባለው የለጋስነት አለመኖር ነው። እና ኔጌቲቭ እና ፖዚቲቭ ማለት ነው። ከዜሮ በታች ሲሆን ምንድነው የሚሆነው? ማይነስ ነው እኮ ምንም ነገር የለም። ከዜሮ በታች ባዶ ነው ኔጌቲቭ። ፖዚቲቭ ግን የሆነ ፕላስ የምታደርገው ኤግዚስታንስ ያለው ነገር ነው ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ ዩዝ ስናደርግ አጠቃቀማችን ነው። ብረት ከመሬት ውስጥ አውጥቼ ከዛ በኋላ እኔ ቢላዋ ሰርቼ ሽንኩርት ልከትፍበት እችላለሁ። ሌላው ደግሞ ብረት ከእንትን አውጥቶ ጩቤ ሰርቶ ሰው ይወጋበታል። ስለዚህ ዩዝ ስናደርግ አጠቃቀማችን ነው እንዳልከው ማለት ነው። በሁለት መልኩ ይፈታሉ። ሞራል ሊቪል የሚባለው ላይ ማለት ነው። ግልጽ ነው። በጣም ግልጽ ነው። ሳሪ ጀዛከላ። የአውገስቲን ትንሽ ሴንስ ይሰጣልና የማንቀበልበትን ምክንያት ነበር የፈለኩት። በጣም ግልጽ ነው። ጀዛከላ ውስጥ እንደዛ ነው። አውገስቲን የራሱ እኮ አለመጣም እኮ አርስቶታሊስና አፍላጦን ጋር ነው ያለው። አርስቶታሊስ ምን ነው? አርስቶትል ወይም ደግሞ ፕሌቶ የሚባለው አፍላጦ ምናምን የነሱ ፊሎሶፊካል አስፔክት ነው ይዘው የመጡት ማለት ነው። እነዚህኞቹ ማለት ነው እነ ፔላርጌስም አውግስቲኒዮስም ማለት ነው። ሁለቱም ማለት ነው። በኋላ ላይ ወደ እንትን እየመጣ ወደ ፕሮቴስታንት ውስጥ ሲመጣ ምናምን እንትናል እና እኛ ጋርም ራሱ የተወሰነ እንትን አለው። እስላሚክ ከላም ኮስሞሎጂ ምናምን የሚባሉ ነገሮች አሉ። አህሉል ከላም የሚባሉ ክፍሎች የዛም ፊሎሶፊካል ፓርት እያመጡ የሆነ ሳለ ሊያወዛግቡ ሲሞክሩ ከዛ አንፃር ነው እነ ኢብኑ ተይሚያ ኢብኑ ቀይም ምናምን ነገር ምላሽ የሰጡት ማለት ነው። ከዛ አንፃር እኛም ትምህርት አገኘንበት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱህ። ከምስኪዳ ጀዛከላ ምስኪን ይላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሙስሊም ነህ? አልሐምዱሊላህ። ኦኬ። አንድ ጥያቄ ነበረኝ ጓደኛዬን ለማስረዳት የከበደኝ ስለ ጅን ኮንሰፕት ከኮምፓራቲቭ ሪሊጅን አንጻር ከባይብል ማጣቀሻ አድርገን ማስረዳት እንችላለን ነው የሚለውን ልጠይቅ ፈልጌ ነው።
ከምን አንጻር እንዲሁ እንደ ኮምፓራቲቭ ሪሊጅን አስተማሪ ከባይብል አሁን እኔ እንደ አንድ ሙስሊም ስለ ጅን ያለኝን ኮንሰፕት ለሱ አስረድቼው ያስረዳውት ነገር ቢገባውም ለመቀበል ፈቃደኛ ያለ መሆን አይነት አላ ምክንያቱም ለየት ያለ ነውና ከባይብል አንጻር የጅን ኮንሰፕት ባይብል ውስጥ ይኖራል ወይ ክርስቲያኖችን ለማስረዳት የለም ባይብል ላይ ዳይሞኖስ የሚለው ቃል አይ ቲንክ በዕብራይስጥ ጊሉል ይባላል በግሪክ ሰብጀንት ደግሞ ኤዶሎስ ይባላል ኤዶሎስ ማለት ምስል ጣዖት ነው እንጂ እንደዛ ኮንሴፕቱ የለም ራሱ ሕዝቅኤል ምዕራፍ 23 ቁጥር 39 ላይ ልጆቻቸውን ለጣዖታቶቻቸው ሰው ይላል ወይ መዝሙረ ዳዊት ምዕራፍ 106:37 ላይ ወንዶችና ሴቶች ልጆቻቸውን ለቬዲም ሰው ነው የሚለው ቬድ ማለት ሐሰተኛ አምላክ ማለት ነው ቬዲም ማለት የቬድ ብዙ ቁጥር ነው ራሱ ማለት ነውና የማያውቋቸው አማልክት ነው በቅርብ ጊዜ ተነሱ አዲሶቹ አባቶቻቸው ያልፈሯቸው አማልክት ተብለው ነው የሰውት ኦሪት ዘዳግም ምዕራፍ 30 ቁጥር 17 ለማለት ይችላል አምላክ ላልሆኑ ቬዲም አማርኛው አጋንንት ብሎ ያስቀምጠው ልክ አይደለም አጋንንት የሚባል ነገር ባይሉች የለም እንድታቁት ያጀማ አምላክ ላልሆኑ ቬዲም ለማያውቋቸው አማልክት በቅርብ ጊዜ ለተነሱ ለአዲሶቹ ለአባቶቻቸው ላልፈራቸው አማልክት ሰው ይላል እና ዳይሞን ማለት በግሪክ ኮይኔ አምላክ ማለት ነው ሲምፕሊ የዳይሞን ብዙ ቁጥር ዳይሞኒዮን ይባላል አማልክት ማለት ነው ትርጉሙ ቬዲም ተብሎ የተቀመጠው ቃል ዳይሞኒዮስ ብሎ ነው ግሪክ ሰብጀንት ላይ ያስቀመጠው ለምሳሌ አንደኛ ዜና መዋዕል ምዕራፍ 16 ቁጥር 26 ላይ የአሕዛብ አማልክት ሁሉ ጣዖታት ናቸው ይላል ያህዌ ግን ሰማያትን ሰራ አለ የአሕዛብ አማልክት ብሎ የሚያስቀምጠው መዝሙረ ዳዊት ምዕራፍ 96 ቁጥር 5 ላይ የአሕዛብ አማልክት ሁሉ አጋንንት ናቸው ብሎ አማርኛው አስቀምጦታል ልክ አይደለም ጣዖታት ናቸው ነው የሚለው ግዘኛው ይሁት ያህዌ ግን ሰማያትን ሰራ ያነ ነገር ስለዚህ በአማርኛ አጋንንት ብሎ ያስቀምጡት ኤሊሊም የሚባለው ጣዖታት ማለት ነው ትርጉሙ ብሉይኪዳን ላይ በቅርብ ጊዜ ለተነሱ አዲሶቹ የተባሉት ወደ አዲስ ኪዳን ስንመጣ አዲሶቹ አማልክት ተብለዋል አዲሶቹ አማልክት የተባሉት ጣዖታት ናቸው ሐዋርያት ሥራ ምዕራፍ 17 ቁጥር 18 ላይ ይሁት ራሱ ዮስጦስ ከተባሉ ፈላስፎች ጋር ጳውሎስ ሲነጋገር አማልክት ለሚለው ቃል የተቀመጠው ዳይሞኒዮን የሚለው ቃል ስለዚህ ዳይሞኒዮን የተባሉት ጣዖታት ናቸው የጣዖታቸው ደግሞ አለቃ ተብሎ የሚታሰበው ቤልዜቡል የሚባለው ነው እሱ ራሱ ጣዖት ነው ራሱ ማቴዎስ ወንጌል ምዕራፍ 12 ቁጥር 24 ላይ ታገኙታላችሁ ፈሪሳውያን ሰምተው ይሄ በአማልክት አለቃ በቤልዜቡል ካልሆነ በስተቀር አማልክት አያወጣም አሉ ይላል በአማርኛ ላይ አጋንንት ብለው ያስቀመጡት ዳይሞን ነው ዳይሞን ጣዖታት ናቸው የጣዖቶቻቸው ደግሞ አለቃ ደግሞ የአማልክቱ አለቃ ቤልዜቡል የሚባለው ነው የአቃሮን ጣዖት ነው ራሱ ሁለተኛ ነገሥት ምዕራፍ 1 ቁጥር 3 ላይ ታገኙታላችሁ የአቃሮንን አምላክ ቤልዜቡልን ጠይቁ የምትሄዱት እንዴት ነው አለ በዓል ማለት ጌታ ማለት ነው ዘቡም ማለት ዝንብ ማለት ነው በዓል ዘቡም ማለት በዕብራይስጥ የዝንብ አለ የዝንቦች ጌታ ማለት ጣዖት ነው ራሱ ሲመለክ ነበር ጣዖታውያንና ጣዖቶቻቸው ነው እንደዛ ዳንኤል ምዕራፍ 5 ቁጥር 11 ላይ የቅዱሳን አማልክት መንፈስ አለበት እነዛ ጣዖቶቹ መንፈስ አለበት ብለው ያስባሉ ዳንኤል 4:8 ላይ ታገኙታላችሁ ብዙ ቦታ ላይ ማለት ነው መንፈስ አለበት ብለው ያስባሉ ማለትና ከዛ አንፃር እንጂ ስለ አጋንንት የሚባል ትምህርት ባይብሊያኖች የለም ባይብሊያኖች ያሉት ሁለት ፍጥረቶች ናቸው አንደኛው መላእክት ናቸው ፍሪዊል የላቸው ያለ ፈቃዳቸው አምላክን ይታዘዛሉ ከመታዘዙ ውጪ ምንም አማራጭ የላቸውም ሌላ ደግሞ ማን እንደሆነ ታውቃላችሁ ሰይጣን የሚባለው ፈጣሪ ለራሱ ክፋት እንዲሰራ የፈጠረው ነው አይጠይቅም ታምናላችሁ ይሄንን አይሁዳኖች እንደዛ ብለው ነው የሚያምኑት አይሁዳኖች ካላችሁ ከመጽሐፉ ምናምን ንገሯቸው አይሁዳኖች ሰይጣንን የፈጠረው እግዚአብሔር ነው የፈጠረው ግን ለክፋት መስሪያ ነው ብሎ የፈጠረው እንጂ ሰይጣን የሚጠየቅበት ምንም ምክንያት የለውም ክፉ ነገር ማድረግ ሲፈልግ በሰይጣን በኩል ነው የሚጠቀመው ብሎ ነው የሚያምኑት አይሁዶች ማለት ነው እንደዚህ አይነት ትምህርት ነው ያለው እኛ ጋር አላህ ሰይጣንን ሰይጣን አድርጎ አልፈጠረው ሌባን ሌባ አድርጎ አላህ እንዳልፈጠረው ሰው ነው መጀመሪያ የሚፈጠረው ሲሰርቅ ሌባ እንደሚሆን ሁሉ መጀመሪያ ሲፈጠሩ የተፈጠሩት ጂኒዎች የተፈጠሩ አሉ ጂኒዎች ልክ እንደ ሰው ነፃ ፈቃድ ያላቸው ፍጥረት ናቸው ይበላሉ ይጠጣሉ ያገባሉ ይጋባሉ ጀነትና ጀሃነም አላቸው ፍሪዊል አላቸው ስለዚህ ከነሱ ሲያምፁ ባላሪ ሲያምፁ ሸያጢን ይባላሉ ማለት ነው ሸይጣን በነጠላ ነው ሸያጢን ይባላል የሰውም ሸይጣን አለ ሸይጣን ማለት ከአላህ ረህመት የራቀ ማለት ሸጠነ ከሚል ቃል ይመጣል ጂን የሚለው ቃል ግን ጀነ ከሚለው ቃል ነው የመጣው ተሰወረ ከሚል ነው ስውር ማለት ነው ስውራን ፍጥሮች ጂኒዎች ይባላሉ ማለት ነው ስለዚህ አሁን ጂኒዎች ሲባል እነሱ ቶሎ የሚመጣላቸው ጭንቅላታቸው ላይ
ወይ የወደቁ መላእክት ናቸው ወይ ደግሞ ሰይጣናት ናቸው ብለው ነው የሚያምኑት። እንደዛ አይደለም በእኛ ትምህርት ማለት ነው። ስለዚህ ምንም እንትን የለውም ራሱ ማለት ነው። እንደ አይነት እንትኖች የላቸውም የምታስረዳበትም እንትን የለውም ማለት ነው። ሌላው ደግሞ እንድታውቁ የምፈልገው ቤልሆር የሚባል አለ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15 ክርስቶስ ከቤልሆር ጋር ምን መስማማት አለው? ቤልሆር ማን ነው ብላችሁ ስትጠይቋቸው ሰይጣን ነው ይሏቸዋል። ግን አይደለም። በዕብራይስጥ ቢሊያል ከሚባለው ነው። በግሪክ ሰብጀክት ደግሞ ቢሊያል ከሚል ነው የመጣው። ትርጉሙ ምናምንቴ ማለት ነው። ሰዎች ራሱ ቤልሆር ተብለዋል። መጽሐፈ ምሳሌ 6:12 ላይ ምናምንቴ ሰው ይላል። አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ ምናምንቴዎች ይላል። ስለዚህ ምናምንቴዎች ለሚለው ቃል እንትን ነው። በአረብኛም ይባላል ያ አንሷብ ይባላል። ንሱብ ከሚለው ቃል ነው ራሱ ሐውልት፣ ምስል፣ ጣዖታትን ሊያመለክት ይችላል። ንሱብ ወይም ደግሞ አንሷብ ከሚለው ሱረቱ ማኢዳ 5:9 ላይ እንዳለው አይነት ማለት ነው። ስለዚህ ስለ ጣዖታት ነው እያወራ ያለው ከዛ አንፃር ነው ማለት ነው። ይህንን ከቀዳው ቀዳው ነው፣ ካልቀዳው የተቀዳ ስላለ ላከለት ወይም ደግሞ ልጁን ደግሞ ይዘውና ግልጽ ነው። ምስኪን እሺ እየዛፈላው ሪከርድ አድርጌዋለሁ። ሪከርድ አድርጌዋለሁ። በቃ ይዘውና እና እዚህ ሲመጣ አጠቃላይ ተጨፍልቆ ይሄዳል ማለት ነው። ኢንሻአላህ ሁላችንም ማለት እንዳንዘነጋ በስከመጣው አንድ ብለን እናስታውስ። አሚር ሀሳብ ሀሳብ ሳይሆን ጥያቄ ከሌለ ጥያቄ ያላቸው ሰዎች አስገቡ ከስር እንትን የሚሉ ማለት ነው። ጥያቄ ያላቸው ሰዎች ጥያቄ ያለኝ በሉ። ክርስቲያኑ ካላችሁ ክርስቲያኖች አቡኪና ግባ። አሰላሙ አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እኔ አልሐምዱሊላህ ሙስሊም ነኝ፣ ግን ማወቅ የምፈልገው ነገር ስላለ ነው። ያኔ ፈትዋ በሉት እንደዛ ነው። ፈትዋን እናስተናግድም። ጥያቄውን ልንገራችሁና ብትነግሩኝ አይሻልም? አትንገሪ ሄደሽ ኡስታዝ እሱ ጋር ገብተሽ ፈትዋውን መጠየቅ ትችያለሽ ማለት ነው። ቀለባችኋት? እሺ የባባ ልጅ በነገራችን ላይ ኢምራንን 1 ሚሊዮን የማስገባት ቻሌንጁን ተቀላቀሉ ያልሰማችሁ ልጆች ካላችሁ ማለት ነው። ኢምራንን 1 ሚሊዮን የማስገባት ዘመቻ ወይም ካምፔን ጀምረናል። ስለዚህ 1 ሚሊዮን የማስገባት ዘመቻውን እንትን በሉት ኢንሻአላህ። ሁላችሁም 1 ሚሊዮን አስገቡት። 800,000 ገብቷል። አይ ቲንክ 850,000 ምናምን 60,000 አካባቢ ላይ ገብቷል። የቀረው 150,000 ምናምን አካባቢ ላይ ነው እና እንደምንም ብላችሁ በዚህ ሳምንት ውስጥ ለማስገባት ሞክሩ ኢንሻአላህ እስከሚቀጥለው ሳምንት ማለት ነው። በቀን ራሱ 20,000 30,000 ሰው ከገባ በሳምንት ውስጥ አይ ቲንክ 1 ሚሊዮን ይገባል ኢንሻአላህ በመሻቲላ። እሺ የባባ ልጅ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ አድርጉልኝ፣ እኔ ፈትዋ ለመጠየቅ ነበር የገባሁት። ሁሱ ጋር ሄዳለሁ። ይቅርታ። እሺ አሁን ምናችን አሁን እስቲ ሙፍቲ ይመስላል? ምናችን ነው አሁን ሙፍቲ የሚመስለው እዚህ መጥተው ጥያቄ የሚጠይቁት? ስለዚህ እኔ ልቀጥል? ትችላለህ፣ ቀጥል። አይ ቲንክ ሙአይመንም ጥያቄ ነበራት መሰለኝ በቀደም ጠይቃለሁ ብላ። እንትን እኔ ማንሳት የፈለኩት ጀስቲስ ኦፍ ሄል ጋር ተያይዞ ይሄ ኢንፋናይት ለሆነ ጥፋት ኢንፋናይት የሆነ ቅጣት ያንን ኤክስፕሌን የምናደርግበት መንገድ ምን አይነት አናሎጂዎችን ተጠቅመን ነው የሚለውን ነገር ትንሽ ብታስረዳኝ ደስ ይላል። እሱ አናውቅም። ራሱ ብዙ እንትኖች አሉ። ዩኒቴሚያ እና ኢብኑ ቀይም
ዳይሬክት የሚሉት ነገር አለ። ቅጣቱ ካላ ምህረትና ይቅርታ ጋር ሰውየው ሳይፈልግ የመምጣት የሚያሳስቱ ነገሮች ከመኖር አንፃር ከሰራው ስራ ጋር ተመጣጣኝ ነው መሆን ያለበት፣ አላህ ፍትሃዊ ነው። ስለዚህ ቅጣቱ ማለቅ አለበት የሚል ክርክርም አለ ኢስላሚክ ስኮላሮች ላይ። ግን ቫስት ማጆሪቲው ግን ያሉት ምንድነው እንዲህ አይነት ነገሮች አላህ በቃ ይሄ ምንድነው የሚባለው ኻሊድ የሚለው ቃል በአንጻራዊ የመጣበት ጥቅሶች አሉ። ስለዚህ ከዛ አንጻር ኻሊድ የሚለው አንጻራዊ ነገሮች ስለመጡ ከዛ አንጻር ያለ ፍትህ አንጻራዊ ነው ብለው እንትን ያሉ ያቀረቡም አሉ። እንደዛ አይነት እንትን አለ። አሁን ሌሎቹ ደግሞ ምንድነው የሚሉት ኻሊድን የሚለው ቃል ወይም ደግሞ ኻሊድ የሚለው ቃል ፍጹማዊም ሆኖ ይመጣል። እንደዛ ከሆነ የጀነት ባለቤቶችስ እንዴት ነው የሚሆኑት? ኻሊድ የሚለው ቃል ዘውታሪ ማለት ነው። የተቆነ ያ ኻሊድ ብዙ ቁጥር ደግሞ ኻሊዲን ወይም ኻሊዱን ማለት ነው። እና እንትን ነው ቅጣቱን ሲያመለክት በሱረቱል ኢብራሂም ምዕራፍ 17 ላይ ይጎነጨዋል፣ ሊውጠውም አይቀርብም፣ ሞት በየስፍራው ይመጣበታል፣ እርሱ ግን የሚሞት አይደለም፣ ከሰፊቱ ከባድ ቅጣት አለበት ነው የሚለው። ስለዚህ ይሄ ነገር በአንጻራዊ ነው ወይስ እንትን ነው የሚለው ነገር ላይ ለጀነትም ተነግሯል። ስለዚህ ምሁራኖች ምን ይላሉ? አበደን የሚል ቃል ይጠቀማል። በፍጹም በቃ አይወጡም ስለተባለ አይወጡም። ግን እዛው ሆነው ዛታቸውን ይጨርሳሉ አይጨርሱም፣ ጀነት ህርም ነው። በእነሱ ላይ ተመልሰው ጀነት አይገቡም ባላ ላይ ያሻረኩ ሰዎች። እና እንደዚህ አይነት እንትን ያለው ሰፋ ያለ ነገር ነው። ትንሽ የሚያከራክርም ጉዳይ ነው ራሱ ማለት ነው፣ ሐሳቡ ማለት ነው። እና ሱረቱ በቀራ ምዕራፍ 2 ቁጥር 82 ላይ እነዛ ያመኑት በጎ ስራዎች የሰሩት እነዛ የጀነት ጓዶች ናቸው፣ እነሱ በውስጥ ዘላለም ነዋሪዎቹ ናቸው ይላል። ዘላለም ነዋሪዎቹ ናቸው ይላል። እና ይሄ የዘላለም ጉዳይ ምንድነው? ቂደም ነው የሚባለው። ቂደም የሚባለው ነው ጅማሬ ወይም መነሻ የሌለው ቀዳማዊ ዘላለማዊነት ፕሪተርኒቲ የሚባል ነገር አለ። እሱ የአላህ ብቻ የሚሰጥ ነገር ነው። ሌላው ደግሞ ይሄ በቃ የሚባል ነገር አለ። ፍጻሜ ወይም መዳረሻ የሌለው ዳህራዊ ዘላለማዊነት ፖስት ኢተርኒቲ የሚባል አለ። እሱ ደግሞ የጀነትና የጀሃነም ነው የሚል ነገር አለ በእስላሚክ ቴዎሎጂ ላይ ማለት ነው። ሰፊ ነው ጥያቄው፣ ብዙ ማብላላት የሚፈልግ ነው፣ ጥንቃቄ የሚፈልግ ነው እንትን ማለት ነው። እና ስኮላሮቻችን ያው ራሳቸውን ሚዩት አድርገዋል እንደዚህ አይነት ነገር ላይ መጠንቀቅ አለብን ብለው ስለሚያስቡ ማለት ነው። በቁርአንና በሐዲስ ላይ ያልመጣ ነገር ስለሆነ ጥንቃቄ ማድረጉ ጥሩ ይላሉ። እንግዲህ ለአላህ መተው ይሻላል ራሱ። እና አንዳንድ ሰዎች እንደውም ኤግዛምፕሎችን እሳት አላህ ያሻው ጊዜ ሲቀር በዛ ይቆያሉ የሚለውን አላህ ያሻው ጊዜ ስለሚል የሚወጡ አሉ የሚለውን ነገር ሙፈሲሮች ያስቀመጡት ስለ አማኞች ነው። አማኞች ይቀጣሉ፣ ያው በሰሩት መጥፎ ነገር ስለሚቀጡ ስለነሱ ነው የሚያወሩት ብለው ኢብኑ ከሲር ሌሎች ሙፈሲሮች በዚህ መልኩ ነው ያስቀመጡት። ያው ጥንቃቄ ስለሚፈልግ ጥሩ ነው ጥያቄው ማለት ነው። ከጥያቄ መነሳቱ አይቀርም፣ ግን ጥያቄው በምን መልኩ አንድ እናደርገዋለን የሚለው ነው ዋናው ነገር። አሪፍ ነው፣ ጥሩ ጥያቄ ነው የጠየቀው። ጀዛከላሁ ኡስታዝ። የተወሰነ እስቲ ሰለፎች ላይ ይበታሉ ኢንሻአላህ። ቀጥሉ። እሺ ሌላ ላይፍ ጥያቄ እኔንም ፎሎ ብታረጉኝና ብታስደርጉኝ ትጠቀማላችሁ፣ ታስጠቀማላችሁ፣ ምንም ችግር የለውም አይደል እንዴ አሚሮ? አራው ባትጠቀሙ እንኳን አትጎዱም። ባትጠቀሙ እንኳን አትጎዱም ነው ዋናው ነገር፣ አይጎዳችሁም። ስለዚህ ፎሎ አድርጉኝ እኔንም። እዚህ ሆኖ ኡስታዝ ፎሎ ያላደረገ ሰው ማለት ነው አካውንቱ በኢራን ሚሳይል ይመታና አካውንቱ ይዘጋ። አሚን በሉሽ። ለምን ፎሎ ማያደርገው? ነገሩን አልፈልግም፣ ይወቃኛል። ለነገራችን ላይ ሰው ፖሊስ ይለኛል ባለ 1 ሚሊዮን ንስጥ ምናምን የሚሉኝ ሰዎችም አሉ ታውቃለህ። እንቀስ ብሎ ደግሞ ችግር የለም፣ ያጠለፈው ነገር የለም። ኦኬ
ጥያቄ ያላችሁ ሰዎች ማለት ትችላላችሁ። ኡማይመን ስጎትታት እንትኑ ኔትወርክ አልደርስም ያለኝ ነውና ጥያቄ ማለት መሰለኝ። እስኪ አሚሩ አስገቡልኝ፣ እስኪ ታግዙኝ። እሺ ኔታቸውን አለ ኡስታዝ እኔ ደስ ችግር የለም። ዊዲያን ትወርዳለች ተማሪም ስለሆነች። እሺ በቃ አስገባለሁ። አሉ ለከሪ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ኡስታዝ እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። አንተ ደህና ነህ? ማሻአላህ። ኦኬ እስቲ ጥያቄ ጠይቁና አብዱ ከሪምም ስላለ ያግዘኛል ማለት ነው። ኢንሻአላህ እንተጋገዛለን ማለት ነው። ጥያቄ ያለሽ ሙአይመን? ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ሰላም ነን አልሐምዱሊላህ። ያ ጀማ አብዱ ከሪምን ፎሎ አድርጉት። ገስት ላይ ያሉትንም ወንድሞችና እህቶች ፎሎ አድርጓቸው። ጥያቄ ኩፋሌ 4 8 እና 9 ላይ ነው በዋናነት መጽሐፈ ኩፋሌ። ኦኬ ምን ነው ኩፋሌ ተከፈለ? ኩፋሌ ጁብሊ መጽሐፈ ጁብሊ ማለት ነው። በእንግሊዝኛ ጁብሊ የሚባለው መጽሐፍ ምን ተከፈለ ብቻ ኡስታዝ? ከላይ ጀምሮ ታች ድረስ ያለው ተምታታብኝ። በመጀመሪያው ሱባኤ አዳም ተፈጠረ፣ ሚስቱ የተገኘችበትም ጎኑ ተፈጠረ። በሁለተኛው ሱባኤ እርሷም አሳየው። ከዚያ ባህርም ጊዜ ለወንድ ልጅ 1 ሱባኤ ለሴት ልጅ 2 ሱባኤ የመጠየቅ ትእዛዝ ተሰጠ። በተፈጠረበትም ምድር ለ40 ቀን ከዛ ከተፈጸመበት በኋላ ያበጃትና ይጠብቃት ዘንድ ወደ ኤዶም ገነት አስገባው። ሚስቱ በ80 ቀን አስገባት። ምንድነው ጥያቄ ሆነብሽ? እሺ አሁን እዚህ ጋር ጥያቄ ሆነብኝ። ዘፍጥረት 2:2 ላይ እግዚአብሔር ሰማይና ምድርን በውስጡ ያለውንም ጨርሶ እንዳረፈ ይናገራል አይደል? በሰባተኛው ቀን። እዚህ ጋር ደግሞ ገና በመጀመሪያው በአዲስ ሳምንት አይደል? በዚህ መጀመሪያው ሱባኤ ምኑን ነው የእንትኑ በተፈጠሩ የ40 ቀንና በ80 ቀን ልዩነታቸው? አንደኛ የመጀመሪያው ሱባኤ ሲል በመጀመሪያው 7 ቀን አዳም ተፈጠረ ሲል፣ እዛ ጋር ደግሞ ዘፍጥረት 2:2 ላይ በሰባተኛው ቀን እግዚአብሔር ስራውን ሁሉ አጠናቆ እንዳረፈ ይናገራል። እና ተጋጭቷል ብለን እዚህ ጋር ጥያቄ ማንሳት እንችላለን። ሌላ ራስ በታት እኮ ነው ያመጣሽው። አሁን በስድስተኛ ቀን ሁለቱንም ከፈጠራቸው የ40 ቀንና ልዩነት አላቸው። ገና በሰባተኛው ሱባኤ ደግሞ እግዚአብሔር አልጨረሰም ስራው ዘፍጥረት ላይ እንዳለ። ኩፋሌ የሚባለው መጽሐፍ እንግዲህ ሌላ ነገር ነው፣ ሌላ ራሱን ይቻላል ማለት ነው። እኔ ማውቀው የነበረው ዘፍጥረት 1:26 ላይ እግዚአብሔር በስድስተኛው ቀን እንደፈጠረና የስድስተኛው ቀን ወንድና ሴት አድርጎ የፈጠረው ዝርዝሩ ዘፍጥረት 2 ላይ እንዳለ ነው የምረዳው። ዘፍጥረት 10 ላይ ቁጥር 6 ላይ የምድር ወገኖች በየቋንቋቸው ተከፋፈሉ ይልና ዝርዝሩ የምናገኘው ዘፍጥረት 11:1 ላይ ነው። ምድር በአንድ ቋንቋ ነበረች፣ እንዴት እንደተከፋፈለ ዝርዝሩ የምናገኘው በዚህ መልኩ ነው። ፕሮቴስታንቶች የሚፈሩት የኦርቶዶክስን አንድምታ ሳይ ደግሞ ዘፍጥረት 1:26 ላይ ወንድና ሴት አድርጎ ፈጠራቸው ሲል በፖቴንሻል ደረጃ ነው የተፈጠረችው እንጂ ሔዋን የሚባል አልተፈጠረችም። ያኔ ሔዋን አልተፈጠረችም። ከአዳም ጋር አብራ የተፈጠረችው ፖቴንሻሏ ነው የሷ የሚል አይቻለሁ። እንደዚህ አይነት ኮሜንታሪ አይቻለሁ። የፕሮቴስታንት አይደለም የኦርቶዶክስ ኮሜንታሪ ላይ ማለት ነው። አንድምታ ያላችሁ ሰዎች ለማየት ሞክሩ እሱን ነገር ማለት ነው። እንደዛ ከሆነ ሁለቴ ነው ወይ ተፈጠረችው ለሚለው ነገር እንትን እንዳይል ነው። ይሄኛው ደግሞ የሚያመጣው ነገር በ6 ቀን ከተፈጠረ በሰባተኛው ቀን ስላረፈ ከዛ በኋላ ነው ከእንደገና ፍጥረት ሊፈጠረው ወይ? ምክንያቱም የቀናት ልዩነት አለው ማለት ነው። አይ እንደ ኢስላሚክ ኮንቴንት 1 ቀን 2 ቀን 3 ቀን የሚለው ቃል በቃል ያስፈልጋት አይደለም ካላችሁ እንግዲህ ከአንድምታችሁ ጋር ከሌላ ትምህርቶች ጋር ልትጋጩ ነው ማለት ነው። ሰንበት የምታከብሩበት ዋና ምክንያት 6 ቀን ፈጣሪ ሰርተው በሰባተኛው ቀን አረፈ ብላችሁ ስለምታምኑ ስለሆነ ማለት ነው። ከዛ ጋር ይጋጫል ነው ፖይንቱ። እና ኃይለኛ ቦምብ የሆነ ጥያቄ ነው። አሪፍ ነው። ወንደርፉል እማይመን
ሌላኛው ደግሞ ኡስታዝ እዚሁ ቁርአን 4:8 ላይ ከአንድም እንደገና ከአንድ ይረዝማል ብዬ ነው እንጂ ከአንድ ድረስ ራሱ ያለው ሀሳብ ይምታታል። ግን እዚሁ ራሱ ጋር 8 ላይ ራሱ በሁለተኛው ሱባኤ ሔዋንን ፈጥሮ አሳየው ካለ በኋላ ስለዚህም በአደፍነት ጊዜ ወንድ ልጅ 7 ቀን እንዲጠብቅ ሴት ልጅ ሁለት ሱባኤ እንድትጠብቅ ስርዓት ተሰራ ይላል። የወንድ ልጅ አደፍ ምንድን ነው? ይህንን ነው ማወቅ ፈልገው። ያ ተጻቡ ነው ጃኩሌሽን። አደፍ ማለት እኮ ቆሻሻ ማለት ነው ትርጉሙ እንጂ ወራባ ማለት አይደለም። አደፍ ሱረተሪ ምዕራፍ 16 ላይ አይ ቲንክ ሴቶች በአደፍ ጊዜ ብሎ ሲል በወራባ ጊዜ የሚለው የተሳሳተ አማርኛ ነው። ሱረተሪ ምዕራፍ 16 አይደለም፣ ሱረት ጦላቅ ላይ ምዕራፍ 64 ላይ አደፍን ያላዩ ይላል። ልክ አይደለም እሱ። አደፍ ማለት ቆሻሻ ማለት ነው ራሱ ማለት ነው እና ልክ አይደለም። አደፍ ማለት የወራባ ማለት አይደለም። እና አደፍ የወንድ አደፍ የተባለው ጃኩሌት የሚያደርገው ስፐርም ሲሉ ነው ራሱ በተጻቡ ወይም ደግሞ በእንቅልፍ ልብ ሲያየው ማለት ነው። በህልሙ ጃኩሌት ሲያደርግ ወይም ደግሞ ከሴት ጋር ወይ ከሚስቱ ጋር ተራስ ሲያደርግ እንትን የሚለው ማለት ነው። እሱን ነው የሚያመለክተው። ወንድ የወራባ ለውልሽ ነው አደፍ ሲባል ትናዘ አደፍ ማለት የቅዱስ ተቃራኒ ማለት ነው። አደፍና ጉድፍ ማለት ነው። አደፍና ጉድፍ ማርያም አደፍና ጉድፍ የላትም ሲባል አልሰማሽም? የወራባ የላትም ማለት አይደለም። ነገሩ የወራባ የላትም እያሉም ያወራሉ። እሺ 9 ላይ ደግሞ ያለው ጥያቄ አሁንም ይሄን ጥያቄ እንደ ጥያቄ ብናነሳው የሚል ነው። በተፈጠረበት ምድር ለአዳም 40 ቀን ከተፈጸመለት በኋላ ይገዛትን ይጠብቃትን ዘንድ ወደ ገነት አስገባው አለ። ሚስቱንም በ80 ቀን አስገባት አለና አዳምና ሔዋን 40 ቀን አዳም የት ነበረ? ምድር ላይ ነበረ ማለት ነው። 40 ቀን እስከሚደርስ ድረስ አዎ ጀነትም እኮ ምድር ላይ ነው የነበረው። ዘጠኝ ያለው ጀነት ምድር ላይ ነው ያለው። እሱንማ ተረድቻለሁ። ግን ከሷም ከገነትም ውጪ ነበር ወይ ነው ጥያቄ? አዎ ገነት አልነበሩም፣ መሬት ላይ ነበሩ። ከዛ ገነት ደግሞ ስፔሲፊካሊ በምስራቅ በኩል ነበረ። አንድ ስፔሲፊክ የሆነ ኤሪያ ነው የነበረው፣ ከምድር ከፍ ያለ ከሰማይ ደግሞ ዝቅ ያለ። ኤዶም ማለት ደስታ ማለት ነው በዕብራይስጥ። እና ኤዶም የምትባል ሀገር የኩርዲስታን አካባቢ ላይ ነው ያለው። አይ ቲንክ አሶር የሚባሉ ከተማ ኤዶም። እንትንም ራሱ ቲሮስ የምትባለው ከተማ ኤደን ገነት ነበረች። ጀዛከላህ ኡስታዝ ተመልሶልኛል። እሺ አብዱከሪም የምጨምረው ነገር ካለ ጨምርላት። አብዱከሪም አቡ ሂራ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው? ሰላም ነኝ ያለው አልሐምዱሊላህ። እንዴት ነህ? ደህና ነህ? አልሐምዱሊላህ ሁሉ ሰላም ነው። ኡስታዝ ነው መጨመር የምትፈልገው ነገር አለ? ኧረ ምንም የለም፣ ከበቂ በላይ ነው። ሌላ ጥያቄዎች ካሉ ቦታ እንለቃለን። ክርስቲያኖች ካላችሁ ቦታውን እንልቀቅላችሁ። ክርስቲያኖች ካላችሁ አንዳንድ አሳዩ። አንዳንድ አሳዩኝ። ጥያቄ ያላችሁ ክርስቲያኖች ካላችሁ ጥያቄ ያላችሁ ክርስቲያኖች ካላችሁ አንዳንድ ለእናንተ ቅድሚያ አንዳንድ አሳዩን እስቲ። ኦኬ ክርስቲያኖች የሉም ማለት ነው። እሺ ክርስቲያኖች ነው ያልኩት የጠየኩት። ልዩ ኢትዮጵያ አስገቧት። ልዩ ኢትዮጵያ ሰላም አለይኩም። በለው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ አለኝ። ክርስቲያን ነው ያልኩት የነበረው።
ሰላማዊ ንግግር እሺ ቁጭ በልና በወረጥ ትንትራለህ ትጠይቃለህ። አስገቡ ሌላ ሰው ቦታም ስላለ ክርስቲያን ነው ያልኩት። ወደ ክርስቲያኖች አላችሁ አንዳንድ ወደ ሙስሊሞች ከመሄዳችን በፊት ኦኬ ሎስት ሰላም ብያለሁ። ሎስት አለ ቼክ ነኝ ኡስታዝ። እሺ እሺ ሰላም አለይኩም። ሰላም ነው። ሰላም ነው አለ። አይ በቃ ጥያቄ የለም ማለት ነው። እሺ ልዩ ጠይቅ ጥያቄን እነዚህ ካሉ አንዱ ከሪም ስላለ ይመልሳሉ። አሁን ለምሳሌ እኔ ሳላቅ የሰራው ጣፋ አለ ነው ሳቅ የሷቃለች እኔ ለምሳሌ ሳላቅ በፊት ወዛነት ያረኩ ነገር አለ ሳልቀለው አላህ ይቅር በለኝ ያን ነገር እንዴት ላድርግ እችላለሁ? ካወኩት ነው የሷቃለች እንዴት ማድረግ አለብኝ? ፈትዋ ነው ቆይ ፈትዋ ነውና ሁሱ ጋር ጠይቅሽ ሁሱም ጠይቀው ፈትዋ ነው። እሺ ይሰማል ሁሱም ጠይቀው እሺ ሌላ ጥያቄ ያለው ሰው ሙስሊም ሆኖ ጥያቄ ያለው ሰው ኦኬ አስገቧቸው ጥያቄ ያላቸው ልጆች ሙስሊሞች السلام عليكم. عليكم السلام. طيب ይህ ጥያቄ ቁርአን ሳይወርድ በፊት ምን ነበር ኡማው ሲከተል ነበር? ኡማው ብዙ አይነት ኡማ ነው የነበረው እኮ እና ህዝብ ድሞት ህዝብ እኮ ብዙ መጽሐፎች ወርደዋል። ከ400 በላይ መጽሐፎች ወርደዋል። ለእያንዳንዱ ህዝብ ነበረ የሚላክለት። ለምሳሌ ካየን ምዕራፍ 36 ላይ ወደ አንዲት ከተማ ራሱ 3 መልእክተኞች እንደተላኩ እናያለን። ለእያንዳንዱ ህዝብ ነበር ሲላክለት የነበረው እና ብዙ መጽሐፎች ወርደዋል። ግን ከቁርአን በፊት ለበኒ እስራኤሎች እንደ መመሪያ ተደርጎ መጽሐፍ መልቶ ለኢሳ የተሰጠው ወይም ከኢሳ በኩል የወረደለት አላህ ያወረደው ኢንጂል ነበር። ይቅራም ኢንጂል ሽርክ ነበረ። ሽርክ ሳይሆን ያኔ በተቋ ነበር ሲያምኑ የነበሩት ወራ ሽርክ ነበር።
ተቋ የሚለው ምን ማለት ፈልገሽ ነው? የተለያየ ማብራሪያ ነው ያለው። እሺ አሁን ባሌ እኔ ሌላ ቦታ ነው የሰማሁት። እኔ አልሐምዱሊላህ የቁርአን ተማሪ ነኝ እና አሪፍ የተማርኩ ነበር። ግን የሆነ ከወገኖቻችን የሰማሁትና ነገሮች እንዳልጠቃቸው ስለሚያሳቅቁኝ አስረዱኝ ነው እና ምንድነው ከመሐመድ በፊት በምን ነበር ሲስተዳደር የነበረው ሙስሊም እና ያንን ማወቅ የፈለኩት ነው። መሐመድ ቁርአን ሳይወርድ በፊት ምን ነበረ? ኡማው በቁርአን ሲተዳደር የነበረው ምን ነበረ? ብዙ መጽሐፎች ለምሳሌ ኡማስ ነበር ወይ? ከዚህ ቁርአን በፊት ኡማ ነበር ወይ ህዝብ ነበር ወይ? ምዕራፍ 16 ቁጥር 36 ላይ ይናገራል። መልእክተኞች በአጠቃላይ እንደላካቸው ይናገራልና መጽሐፎቹም እንደወረዱ ተውራት፣ ኢንጂል፣ ዘቡር ሌሎችንም መጽሐፎች ወርደው ነበር። ምዕራፍ 5 ቁጥር 48 ላይ ደግሞ ካየነው ለሁሉም ህዝብ ህግንና መንገድ እንዳደረገ ይነግረናል። እነዚህ መረጃዎች ናቸው። ተረዳሽ? እኮም ሽርክ ነበረ ማለት አልገባም። ሽርክ ምንድን ነው? ሽርክ ማለት ከአላህ ውጭ ሌላ የሚያመልክ ወይም አጋር ማድረግ ማለት ነው። አጋር ባደረጉ ጊዜ አላህ መልእክተኞችን ላከ። ለምሳሌ ኑህ ተላከ። ኑህ ሽርክ ሲፈጽሙ ሰዎች እንዲያስጠነቅቁ ኑህ ተላከ። ልክ እንደዚሁ ነቢያቶችን በአጠቃላይ ነቢዩም የተላኩት ሽርክ ሲፈጸም ለዓለም ማስጠንቀቂያ ተደረጉ ማለት ነው። ሰው ከእሳቸው በፊት ሽርክ የሚፈጽሙ ሰዎች ነበሩ። እነሱን ሊያስጠነቅቁ ተላኩ። ሁሉም ነቢያቶች ሽርክን ለማስጠንቀቅ ነው የተላኩት። ገብቶሻል? አሁን ሽርክ ነበረ ከኑህ ዓለይሂ ሰላም ጊዜ ጀምሮ ማለት ነው። ትንሽ ቀደም ብሎ ከኑህ ዓለይሂ ሰላም ትንሽ ቀደም ብሎ በአደምና በኖህ መካከል ላይ ሽርክ ነበር። ከዛ ጊዜ ጀምሮ እስካሁን ድረስ ሽርክ አለ። ነቢያቶች ግን ለማስጠንቀቅ ተልከዋል፣ እያስጠነቀቁ ነው ማለት ነው። አሁን ግልጽ ነው በትንሹ ጋር ወገኖቻችን ኢሳ ከመጣ በኋላ ነው ክርስትና የመጣው። እስካሁን ድረስ እኛ መሐመድ ከመጣ በኋላ ነው እስልምና የመጣው የሚለው ጥያቄ ያደረጉ። እንደዛ ነው። ኢስላም ማለት እጅ እግር መስጠት፣ ለአላህ ሁለመናን ማስገዛት ማለት ነው። ኢስላም በነብዩ ሰለላሁ ዐለይሂ ወሰለም አይደለም የተጀመረው፣ የሰው ልጅ የተፈጥሮ እምነት ነው። ምዕራፍ 30 ቁጥር 30 ላይ የሰው ልጅ የተፈጥሮ እምነት መሆኑን ይነግረናል። ስለዚህ የተፈጥሮ እምነት ለአምላክ እጅ እግር መስጠት፣ ሁለመናን ማስገዛት ማለት ነው። ያ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም አይደለም የተጀመረው። የአደም ዐለይሂ ሰላም እምነት ራሱ ኢስላም ነበረ። ግልጽ ነው። ማሻአላ ፎሎ አርጊንና አንዳንድ ትምህርቶችን ስትፈልጊ እንትን ማለት ትችላለሽ ማለት ነው። ማን የቀለባት ራሷ ናት የወረደችው ወይስ አድሚኖች ናቸው ያወረዳችሁት? ኦኬ እንደዛ ነው። መዳም በኢየሱስ ሰላም ብለናል። እንዴት ነህ? ሰላም ብያለሁ። እንዴት ናችሁ? ሰላም ነው አለው ኢየሱስ ይባረክ። ኦኬ አብዱል ከሪም አለ? አብዱል ከሪም አብዱል አረጋግጥ ኡስታዝ። አይ አውራው እኔ ብዙ ስላወራው ቆይቻለሁ ራሱ አውራው ለመስማት አይ ለመስማት ብቻማ አይገባም፣ ለመተጋገዝም ጭምር ነው ሰው የሚገባው። ሻለይ ማውራው ካለ አውራው ራሱ ማለት ነው። ጠይቀው። ለምሳሌ መዳን በኢየሱስ ነው ብሏል። እስቲ አንተ ደግሞ በመዳን ዙሪያ ላይ ያለህ ነገር እስቲ አንድ ነገር ተማማሩ እስቲ። ኡስታዝ እያለ ማውራው ነው የሚጠፋኝ። ስለዚህ ብትቀጥል የተሻለ ነው። አይ እንግዲህ ነገር ያለው ቀጥል አልኩ ማለት ሰው ይደክመዋል። ቀኑ ሙሉ አንድ ሰው ማውራት የለበትም። እንተጋገዝ ነው ያለው። ሌላ ነገር ምንም ያልኩት
ኡስታዝ እያለ አርባው አለቅ የኔ ፕሪንሲፕል ነው። አይ ስለሚደክመኝ እኮ ነው ማለት አንደርስታንድማ አድርገኝ አንተ። አንድ ሰው ረጅም 1 ሰዓት 2 ሰዓት ማውራት ያደክማል። ስለዚህ ለእኔ እንትን ብለህ አስበህልኝ ቀጥል ነው የተባልከው። እኔ ስላለው ስለሌለው አይደለም፣ ሬስፔክትህን እንዳለ ሆኖ ማለት ነው። ኡስታዝ ከወረደ ወይ ያለ አጭር ነገር ኡስታዝ ከገሰ እኮ እንደ ብዬ ልወረድ ሚት ላድርግ እኮ ሚት ላድርግ እኮ ኡስታዝ ቀጥል ኡስታዝ ይላ አይ ስለደከመኝ እኮ ነው። እኔ አብዱከሪም አልገባህም እንዴ? ደክሞኛል እኮ እያልኩ አቢ ሚሜታ አንሳና እንትን በል እንተጋገዝ። እሺ መዳም በኢየሱስ በማን ሄዳ ነው? ጉዱ ነው ምናምን ማለት ኢየሱስ ራሱ የሚያድነው ሲፈልግ ነበር አይደል? ኢየሱስ በአብ ነበር የሚያምነው፣ በዛ ነዳ ነው። እዚህ ታዲያ ለአምላክ እኮ የሚያድነው አያስፈልገው ማለት ኢየሱስ ታዲያ ማለትም በስጋው ሲጀመር እሱ ያለ ኃጢአትም ነበር። አይ ያለ ኃጢአት መሆን አለመሆን ሳይሆን ለመዳን እኮ አምላክ ያስፈልጋል፣ የሚያድን ያስፈልጋል። ኢየሱስ ደግሞ ለመዳን አምላክን ሲፈልግ ነበር። ዮሐንስ ወንጌል ምዕራፍ 7 ቁጥር 27 ፎር ኢንስታንስ እና ደግሞ አምላክ እንዳይተውም ሲሰራ እንደነበረ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ካልሰራቱ ላይ ዘውትር ደስ የሚያሰኘው አደርጋለሁና አብ ብቻዬን አይተወኝም ይላል። ስለዚህ ዘውትር አምላክን ደስ ማሰኘት አለበት። አምላክ ብቻውን እንዳይተው አታል ዘውትር ያመልካል እንዳይተው ማለት ነው። ልክ አንተ አሁን አምላክ እንዳይተው ዘውትር እንደምታመልከው ሁሉ እሱም እንደዛ ነበር። የመተው ስጋት ነበረበት። አዎ በስጋ ስለነበር ነው። በስጋ ስለነበር አዎ። በመለኮት ኢየሱስ መለኮተኛ ያለበታል እንዴ ማለት ቃል ኢየሱስ አምላክ ነው ወይም አሁን ነጣጥለ በስጋና በመለኮት የሚል ሀሳብ ነው የሚኖረው። ይህን ትምህርት ከኢየሱስ አግኝተዋል? ዮሐንስ ወንጌል 1:14 ላይ ቃል ስጋ ሆነ ይላል። አይ ከኢየሱስ ነው የጠየቅኩ መጀመሪያ። ከሊቁ አይሻልም? ማናችሁም ሊቅ ተብላችሁ አትጠሩ ስላለ ከዋናው ከባለቤቱና ከሊቁ ከእሱ አግኝተናል ይህን ትምህርት። እርሱ ስለ ራሱ ክብር አላወራም። ማን ያለ እንደዛ? እሱ ራሱ ብሏል። እኔ ያስቀርበባችሁ ነገር አለ ብሎ ተናግሯል። ምክንያቱም እሱ ሲናገር እንደው መጥቼስ ባልነገርኳቸው ኃጢአት ባልሆነባቸው ነበር አለው። ጨርሼ ተናግሬያለሁ። ባልናገር ኃጢአት አይሆንባቸውም ነበር። እንደውም ያስቀረውት ነገር ቢኖር ኃጢአት አይሆንም ነበር። እንደው ከዚህ በኋላ ኃጢአት ነው ሁሉም ሰው ላይ ምክንያቱም ተናግሬያለሁ ስላለ ሴልፎር ምንም ያስቀረው ነገር የለም ማለት ነው። ዮሐንስ ወንጌል 8:54 ማለት ትችላለህ። የሚያከብረኝ አብ ነው ይላል። አብ እኮ ሁሉም ሰው ያከብራል። ታዲያ ምን ችግር አለው? ዮሐንስ ወንጌል ምዕራፍ 12 ላይ የሚያገለግለኝ ቢኖር አብ ያከብረዋል። ማክበር ማለት በራሱ ደረጃ መስጠት ማለት ነው። ምንም አዲስ ነገር የለውም። ስለሱ እናገረው አብ ነው ማለት ነው። በቃ ዕብራውያን 1:8 መዝሙር 110 ላይም ተናግሯል ስለሱ። ከኢየሱስ መረጃ የለም። ከዛ ወዲህ ነገርኩ እኮ ኢየሱስ ስለራሱ አያወራም እኮ። ኢየሱስ አግኝተዋል ይሄን ትምህርት ነው ጥያቄ። አሁን ኢየሱስ ስለዚህ አልተናገረም ነው ሐሳብክ። መጀመሪያ ከኢየሱስ ምንም ማግኘት ፉሊ አልተናገረም። ፉሊ አይ በግማሽ ተናገረዋል። አንዳንድ ቦታ ላይ እኔና አብ አንድ ነን እኔን አይተዋል ብሏል። እሱ አምላክ ነኝ ማለት ነው። የትኛው ኃይለ ቃል ነው አምላክ ነኝ ማለት ነው? ሊሆን ዮሐንስ ወንጌል 14 ላይ እኔን ያየ አብን አይተዋል የሚለው እሳ አሁን ይሄ አምላክ ነኝ የሚል ነገር አለው እዚህ ውስጥ ላይ ወይስ የተጎተተው ነው ጥቅሱ? እኮ እንደዛ ማለት ነው። ቨርስ 33 ያረጋግጥልሃል፣ ቨርስ 38 ያረጋግጥልሃል። አይ ልትጎትተው ነው ወይ? አሁን አንተ ጥቅሱን ሳትጎትተው እዛው ኃይለ ቃል ላይ ታሽታ የትኛው ኃይለ ቃል ነው ኢየሱስ አምላክ ነው ያለው ዮሐንስ ወንጌል 14? ስለዚህ ጉዳይ ከአንተ ጋር ያወራ መስለኛል ከዚህ በፊት። እሺ ከዚህ በፊት ካወራ ምን ላያቆምልሽ የለም ማለት ነው ጥቅስ ያጀማ። እዚህ ያላችሁ ሰዎች ኢየሱስ አምላክ ነው አይደለም አትቀበሉም ማለት እኮ እውነት አይደለም ማለት አይደል? እሺ እንድቀበል የትኛው ኃይለ ቃል ነው እኮ ንገረኛ። ለምሳሌ አሁን ቨርስ 33 አምላክ ራሱ አምላክ ስላደረገ እንደገሉት ነበር አይሁዶች። እሱማ አይሁዶች ኦኬ። አሁን ወደዚህ እያልክ ነው። አይሁዶች መረዳት አይሁዶች ለኢየሱስ ያላቸው አንደርስታንዲንግ የተለየ ሞቲቫቸውም አንደርስታንዲንጋቸውም ይለያያል። ሲጀምር ስለነሱ ከወረ ሌላ ስቶሪ
አይሁዶች ኢየሱስን በምን መልኩ ነው የሚያዩት? ምንድነው ምክንያት ሀሳባቸው? ምን ሊያደርጉት ነው የሚያስቡት? ብለው ይሄ ሌላ ጉዳይ። እኔ የጠየቅኩ ስለመምህሩ ነው። ኢየሱስ እዛ ጋር ባወራው ቃል መሰረት እኮ ነው እዛ ላይ እንደዛ ያሉት። ጋኔል አለብህ ብሎታል። ለምሳሌ ትቀበላለህ ነው ኢየሱስ ራሱ አይሁዶች አይረዱኝም ብሏል። ተሳስቷል ማለት ነው። የምናገረው ለምንድን ማታስረዳው? ዛኛው ኦኬ አንዴ ትክክል ሆነዋል። አንተ የፈለክበት ቦታ ላይ ትክክል ሆነዋል ነው ሀሳብ። እነዛ እያልከኝ ነው ኢየሱስ አያስተውሉኝም እነዚህ እያለ ነው። አንተ ግን አይ እዚች ጋር ስፔሲፊካሊ እዚች ጋር እኔ ስለፈለግኳት ልክ ናቸው እያልከኝ ነው። የቱ ጋር ነው ጋኔን አለብህ ያሉት? እንዴ ስንት ቦታ ብሎታል። አሁን ጋኔን ቃሌን የሚጠብቅ ነው ለዘላለም ሞት አያይም አላቸው። ያኔ አሁን ጋኔን እንዳለብህ አወቅን አለ። ምን ብሎ ቃሌን የሚጠብቅ ነው ለዘላለም ሞት አያይም እኮ እዚህ ጋር ሳስተው አልተረዱትም። እዚህ ጋር እኮ እንደ አምላክ አይተውት ነው። እንዴት ይሄ ሰው እንዴት ራሱን እንደ አምላክ ያደርጋል ማለት እኮ ነው። አንተ ራስህ ከእነሱ ብሰን ያለው። እሺ ክፍሉም እንደሚል አልራሱ እሺ ቆይ ላሳይክ። ዮሐንስ ወንጌል ምዕራፍ 8 ቁጥር 8 ላይ መሰለህ። ቆይ ላሳይክ። ዮሐንስ ወንጌል ምዕራፍ 8 ቁጥር 51 እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞት አያይም ማለት። አሁን እዚህ ጋር ኢየሱስ የተናገረ ያለው ስለ አካላዊ ሞት አይደለም። ገና ከጀመሩ ከአምላክ የሰማው ነው ቃሉ። ዮሐንስ ወንጌል ምዕራፍ 17 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። በዛ ትምህርት የምትኖር ከሆነ ትድናለህ። እሱን ትድናለህ ሲባል አትሞትም፣ ይሄ አካላዊ አትቀበርም፣ አትሞት የሚባለው ነገር አይዝህም ማለት አይደለም። እነሱ እንደዛ የተናገረ መስሏቸው ቁጥር 52 ላይ ጋኔን እንዳለብህ አሁን አወቅን፣ አብርሃምስ እንኳን ሞተ፣ ነቢያትም ሞተዋል። እሱ እያወራ ያለው ስለ መንፈሳዊ ሞት፣ እነሱ የተረዱት ስለ አካላዊ ሞት። አይታል ምን ያህል እንደሚሸዋወዱ ማለት። ምክንያቱም ደቀ መዛሙርቱ ሞተዋል፣ እስካሁን ዛሬ ህዝብ በአጠቃላይ እየሞተ ነው። ግን ኢየሱስ የተናገረ ያለው ስለ አካላዊ ሞት አይደለም፣ ስለ ከአምላክ ጋር ስለመለየት ስለሚለው ሞት። ከወርዳጋ ጋር እንደዛ እንደተረዱ ኢንተርፕሪት እያደረገልህ እንደዛ ከሆነ እኮ ልክ ናቸው አይሁዶች ማለት እኮ ነው። ኢየሱስ ሐሰተኛ ጂን ያለበት ማለት ልክ ነው እኮ። በቃ እንደዚህ ኢየሱስ እየተናገረ ያለው ቃሌን የሚጠብቅ ሰው አይደለም ማለት ነው። እንደዛ ይፈታልህ አሉ። ቁጥር 51 ላይ እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞት አያይም ማለት አይሞትም ማለት ነው። እስኪ እንዴት ነው የምታስበው አንተ? እስኪ አንተ ንገረን። አይሞትም ማለት ነው ማለት ቃሉን የሚጠብቅ ደቀ መዛሙርቶች አልሞቱ። ምን ደቀ መዛሙርቶች ሞተዋል? አልሞቱም? አዎ ሞተዋል። እሳቸው ከስጋቸው ተለይተዋል እኮ። ስለዚህ ኢየሱስ ተሳስቷል ማለት እኮ ነው። እኔ እንደዛ እያልኩ አይደለም። ዘላለማዊ ህይወት እያወራ ነው። ኢተርናል ላይ በቃ በትክክል እኔም ያልኩ እሱን ነው። ግን አይሁዶች በምንድን ነው የተረዱት? ቁጥር 52 ላይ እነሱ እንዴት እንደተረዱ ልንገርህ። እነሱ ደግሞ ኢተርናል የሆነ ላይ እሱ እንዴት ይሰጠናል ብሎ ነው የተረዱት። እንዴት አንተ ሰው ሆነ እንደዛ አይነት ህይወት ይሰጠናል? እሱ ምን የሚለው መጽሐፍ ላይ ነው? አሁን ካነበብክ ያለ እኮ ራስ አምጥተህ አሁን ደግሞ ትከራከራለህ እኮ የጭንቅላት ያማ ገርሙኝ ነው። እነሱ የተናገሩትን የባይኔ እያነበብኩት ነው። አንተ ደግሞ ሌላ ንግግር ተናገር። እኔ ደግሞ ምንም ሳላነብ ራሱ ፈታለሁ ስታመጣ አንዴ እናንብበው። ጎዱ ይቅርታ፣ አንዴ እናንብበው። አንተ የነገርከኝ ህልምህን ነው። እኔ ደግሞ መጽሐፉ ላይ ያለው ነገር አይደለም። አንዴ ላንብበው፣ ጥቅሱን ጎዱ ላንብበው። ልክ ኢየሱስ ቃሌን የሚጠብቅ ለዘላለም ሞት ነው ሲላቸው እኔ እናንተ አሁን ተግባባል። ስለ አካላዊ ሞት እንደማያወራው ማለት ነው። ስለ ዘላለማዊ ህይወት የሚያወራው በሚለው ተስማማል። አይሁዶች እንዴት ተረዱ? ቁጥር 57 ላይ አይሁድ ጋኔል እንዳለብህ አሁን አወቅን አሉ። ከዛ ብለው አብርሃምስ እንኳን ሞተ፣ ነቢያትም እዚህ ቃሌን የምጠብቅ ቢኖር ለዘላለም ሞት ለዘላለም ተላልበል አይታል። እና አብርሃም እኮ ሞተዋል አሉት። ነቢያት እኮ ሞተዋል አይታል። እነሱ የተረዱት አካላዊ ነው። ተረዳኝ አይደል? እንደዚህ እዚህ ጋር የተሸዋወዱት እና እሱም አያርማቸውም ነበር። ዋናው ፖይንት ምንድን ነው? አይሁዶችን ይዘህ ምንም ቴዎሎጂ አትመሰርትም ነው። ከኢየሱስ መረጃ ካለ ስጠኝ። የኢየሱስን ንግግር ብቻ እኮ እዛው ፓርት ላይ ማየት ትችላለህ። እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። የማን ቃል ነው ይህ ቃል? ይሄ የኢየሱስ እንዲህ ብሎ መለሰላቸው። ኬት ያመጣው ይህን ቃል? ኬት ያመጣው ይህን ቃል ኢየሱስ? አሁን ወደ ሌላ እንለፋ። ወደ ሌላ አይደለም ጥያቄ ውስጥ እኔ ልጨርስና ትሄዳለህ። አይዞህ እሺ። እዚሁ ላይ ቃሉ የሚለው ላይ ኬት እንዳመጣው አንተ ነገረች። ሰውረት ላይ አይሁዶች ምን አሉት? ጋኔን እንዳለብህ አሁን አወቅን። አብርሃምስ እንኳን ሞተ፣
ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። 3 ላይ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ቃሌን የሚጠብቅ የሚለው ላይ ፎከስ አድርግ። በሌላ ርዕስ አትግባ። ቃሌን የሚጠብቅ ንግግር ኢየሱስ ወደ አምላክ ይቀይረዋል ወይ? ይህንን ነገር ማለት አንተ አሁን ቃሌን የሚጠብቅ ነው ለዘላለም ሞትን አይም ማለቱ አምላክነቱን ያሳያል አልክ። እኔ ደግሞ እዛው ፎሎ አፕ ኩዌሽን ጠየቁ። ምን አልኩ? ይሄ ቃሌ ያለው ኢየሱስ ምንድን ነው? ይሄ ቃል ከየት ያመጣው ቃሉ አልኩ። እሱም ትመልስልኝ መጥቶ መስሎኝ ነው የጠበቅኩ ያለሁት እኮ ቃሌን የሚጠብቅ ነው ለዘላለም ሞትን አይም ማለት እኮ ይሄ ማን ነው? ይሄ ዘላለም ቃል ያለው ማን ነው እኮ? ይሄ ቃል ማን ነው? እሱን እኮ ነው እየጠየቅኩ ያለሁት። እኔ ልመልስልህ ወይስ ትመልስልኝ? መልስልኝ። ኢየሱስ ምን አለ? ኢየሱስ ይሄ ቃል ብሎ የተናገረው ከአምላክ የተቀበለው ነው። ዮሐንስ ወንጌል ምዕራፍ 14 ላይ ታውቃለህ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የምትሰሙት ቃል የላከኝ አብ እንጂ እኔ አይደለም አለ። አይተሃል? በዚሁ አረመ ካንተን ኢየሱስ ቃል ብሎ ሲናገር ከአምላክ ተቀብሎ እያስተላለፈ ያለው ነው። ከዛ ምን አለ? የምትሰሙት ቃል የላከኝ አብ እንጂ የኔ አይደለም። እዚሁ ጋር የማይወደኝ ቃሌን አይጠብቅም ብሎ ሲናገር ቃሌን ሲል ሰምቶ እያስተላለፈ ያለው። ከዛ እዛው ላይ የማይወደኝ ቃሌን አይጠብቅ ካለ በኋላ የምትሰሙት ቃል የምትሰሙት ቃል የላከኝ አብ እንጂ የኔ አይደለም አለ። ዮሐንስ ወንጌል ምዕራፍ 17 ላይ የሰጠኸኝን ቃል ሰጥቻቸዋለሁ አለ። ስለዚህ ይህ የአምላክ ቃል ነው። የአምላክን ቃል ይዞ ለዘላለም ማይኖር የለም ሲጀምር እንጂ ኢየሱስ እኮ ነው። እሱ የራሱ ማዳን ነው። ራሱ ማዳን አልቻለም እንጂ ከአምላክ የሰማውን ቃል ነው ቃሌን የሚጠብቅ ተብሎ የሚነገረው። እንዴት ነው ራሱ ማዳን አልቻለው? እንዴ ስንት አትተወኝም ብሎ መዝሙረ ዳዊት ላይ ሁላ ትንቢት ተነግሮለት ስንት ነገር ብሎ እኮ ነው አምላክ ይቶ ከተቻለችን ነገር ይቅርብኝ ሁላ እያለ ከቻለ ክችኛዋ ነገር ብትቀርብኝ እያለ ቢቻለች ጽዋ ከኔ ብታልፍ እያለ የሆነ ሰዓት ላይ ደግሞ ከተቻለ እያለ ፈቃድ ይሆናል አለም እኮ ቢቻልስ ብሎ ማይቻል ከሆነ ነው ያለው። ማይቻል ከሆነ ላሳይ ቃል በቃል እንደዛ ነው ያለው። የማይቻል ከሆነ በቃ ያንተ ይሆናል። ገባ? ከሁለት ያንዳችን አይደለ? ለዛ አይደለም እንደዛ ያለው። ላሳይክሽ የሚቻል ከሆነ ብሏል። ታቋላ የሚቻል ከሆነ ነው ያለው። ሊትራሊ አሳዘኝ ወላሂ። የሚቻል ከሆነ ብሎ ለምኑ አይቻልም ተባለ። እሱ ሰው ስለሆነ እየጠየቀ እኮ አይቻልም ተባለ ማለት ኢየሱስ እኮ በሰውነቱ ተከልክሏል ነው እያልከኝ ያለው። ፍቃድ ጠይቁ ተከልክሏል አይቻልም ተባለ። ለዚህ እንዴት ሆኖ ነው አምላክ ነው ራሱን ማዳን ሳይችል ለምኑ ሁላ ተከልክሏል። እንኳን ራሱ ሊያድን ቀርቶ ሰው ለመነ ማለት ራሱ ማዳን አልቻለም ማለት ነው። ራሱ አድነኝ እያለ ነው አይልም። ዮሐንስ ወንጌል ምዕራፍ 7 ቁጥር 10 በስጋ ስለሆነ እንደኛው ይጸልይ ነበር። ምንም እኮ የራሱ ስጋ ማዳን። እሺ ማንን ነው እየለመነ ያለው በስጋው? አብን። ስለዚህ ሌላ ፐርሰን ነው ማለት ነው። አብ እኮ ወልድ አይደለም ሲጀምር። ስለዚህ ኢየሱስ አብ አይደለም። አብ በስጋ በመለኮት አንድ ናቸው እኮ። ኢየሱስ እየለመነ ያለው ራሱን ኢየሱስን ነው ወይስ አብን ነው? አዎ በመለኮት ራሱን ነው እየለመነ ያለው ኢየሱስ። ራሱን በራሱን የከለከለው አይደለም። በስጋ ማድረግ አትችልም። ይሄን በመለኮት አንድ መለኮት ሼር ነው። ሼርም ደረጃ አንድ መለኮት ይቆይ። እሺ ስፔሲፊካሊ ኢየሱስ የለመነው አብን ታኑ አብተኛ አጭር ጥያቄ መልስልኛ። አብን ነው ወልድ ነው መንፈስ ቅዱስ ነው ኢየሱስ የለመነው? አንድ አምላክ አንድ መለኮት አባት ሆይ ነው የሚለው እኮ ያ የአብ መለኮት ኢየሱስ ውስጥም አለ መንፈስ ቅዱስ ውስጥም አለ። አንድ መለኮት ነው። እሱ መለኮት ብሎ አይደለም ስፔሲፊካሊ አብ የሚባለውን ፐርሰን ነው የጠየቀው። ለምሳሌ አብዱልከሪም ወይ ነገር ይሄ መለኮት ያለ እንድጠይቅ ነው ፈለግከው? አይ አብን ነው መንፈስ ቅዱስ አልተጠራም። ለምሳሌ እዚህ ጋር አንድ ነው። ለምን መንፈስ ቅዱስ ሐዋርያ ሥራ ላይ አምላክ ተባለ? ቆይ መንፈስ ቅዱስ ለምን አምላክ ተባለ? አምላክ ኢየሱስ አምላክ ብሎ አይደለም። አይ ኢየሱስ አምላክ ብሎ አይደለም የለመነው ምን ብሎ ነው? አባቱ ለምን እዛ ጋር ኢየሱስ ማለትም መንፈስ ቅዱስ እዛ ላይ አምላክ ተባለ? እሱ መንፈስ ቅዱስ አምላክ ነው አይደለም? ከዚህ ጋር ቆይ ኢየሱስ መንፈስ ቅዱስ ነው ካፈቶ ይገናኛል። እኔ ግን ለአንተ ሌላ ቦታ ሄጃለሁ። ዮሐንስ 8 ሄጃለሁ። ችግር የለውም። እሱማ ለራስ ማስረጃ ፈልገ ነው። ምንም አንተ ነህ ወሰንክ። ሌላ ጥቅስ አለ? ሌላ ጥቅስ ኢየሱስን አምላክ የሚያደርግ ጥቅስ አለ? ኢየሱስ የተናገረው ምንም የለም። እንግዲህ እኔ እኮ እየጠየቅኩ አይደለም። በረኛው ራእይ 22:13 ምድር ላይ የለም ማለት ነው።
ምድር ላይ ጨርስ ኢየሱስ ምድር ላይ እኮ ነገርኩህ ዮሐንስ አንድ ይሄን ባህር ተናብብለ ዮሐንስ 8:52-51 ላይ ግልጽ የሆነ ስለኝ በቃ እሺ አንድ የሚታርገና አዳምጠኝ እሺ አይሁዶች እንዲህ ብሎ ይጠይቁታል እንዲህ ይሉታል ጋኔን እንዳለበት አሁን ግን አብርሃም ሞተ ነቢያትም አንተ ቃልን የምጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ ሀሳቡና የመጨረሻው አንቀጽ ላይ ሀሳቡ ነው እሺ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን ነቢያትም ሞቱ ራስህን ማን ታደርጋለህ አሉት ይህ ስለ እርሱ እየጠየቁት ነው አንተ ራስህን ማን አድርገህ ነው የምታየው እያሉት ነው ከዛ ኢየሱስ መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ስለዚህ በምድር ላይ ያለ ራሱን አምላክ ማድረግ ይሄን ብቻ ነውና ቀን ማረፍ ነው ተወራላችሁ እንዴ ያው እንደ ቸርች ውስጥ ያለው መሰለኛ ያው ነው አናዳፍተ ነገር አንተም እኮ ቅድም ሰበከኝ እኔ አልሰበኩም ያንተ ያመጣውን ጥቅስ ነው ይፍታ ያው እሺ 10 ሰከንድ ላውራ 10 ሰከንድ ሰባኪ ነው እንደገባው ቀጥል እስቲ በእውኑ አንተ ቆይ እኔ ራሴን ባከብር ክብሬ ከንቱ ነው የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው ስለዚህ ኢየሱስ በምድር ላይ ያለ ሳለ ራሱን እንደ አምላክ ማድረግ አልፈለገም አምላክ ነው ግን ራሱ ክብርን አልፈለገም የታለ እንደዛ የሚለው ይሄው 54 አንብበው እኮ ክብር አልፈልግም ማለት እኮ ሌላ ነገር እኔ ራሴን ባከብር ክብሬ ከንቱ ነው አለ እኮ ይሄ አምላክነትን በስጋ ስለመጣ ነው እንደዚህ የሚሉ አንዴ ጎዱ እሱ ያንተ አእምሮ ነው የት ጋር እንደዛ አይደለም አሁን አምላክ አምጥሻታል እንደሚለው አሳይ እሺ ይሄ እንደልፈታው ነው እሺ አሁን እኮ አንተ ያልከል የሆነ ሰው ለምሳሌ እኔ አብስከ አለኝ 54 አንዴ ጎዱ ታዳምጠኛለህ አደምጥ አይደል አዳምጠኛ አንተ 54 አለኝ እሺ ኧረ ፕሊስ ተረጋጋ አሁን አንተ ያልከ ያለው ዝም ብሎ ሐሳብ ነው ያነሳ ያለው ለምሳሌ ምንድነው እኔ ክብር አልፈልግም ቢ ከተናገርኩኝ አብድ ከደም ክብር አልፈልግም ብሏል ስለዚህ አምላክ ሆኖ እኮ ነው ክብር ያልፈልገው ተናመላመት ማንነቱን እኮ ጠየቁት እኮ ምን አለ ታዲያ አምላክ ነኝ ብሎ ተመልሶ ካል ኢየሱስ እኮ እኔ ራሴ አብ ምን ብሎ አከበረው እስኪ ዕብራውያን 1:8 ላይ ምን ብሎ አከበረው ስልጣን ሰጠው ዕብራውያን ኢየሱስ ንግር አይደለም ከናካቴ እሺ መዝሙረ ዳዊት 110 ላይ አምላኬ ብሎታል እንደው አብ ራሱ ኢየሱስን አምላክ ብሎታል መዝሙረ ዳዊት ላይ አዎ 110 ላይ ደራባክ አምላክ ብሎታል ኢየሱስ አዎ ራሱ መረጃ ሳይንስ እሱ ክርስቶስ እንደሚለው ዕብራውያን ለምንድን ነው አትቀበለው አብራሪ ሰውየው በስተክል አያነብም ማን እንደሚያወራ ማወቅ አንችልም ግን እሺ ልቀበልህ ማን ነው የሚያወራው እዛ ክፍል የዕብራውያን ጻፊ ማን እንደሆነ ማወቅ ስለሆነ ማን ነው የሚያወራው ምንድን ነው የሚስቀው እኮ እኔ ጋር እኮ አይደለም አንተ የኢየሱስ ንግግር የለህም መሳቅ ያለብህ እኮ አንተ ላይ ነው እኮ መሳቅ ያለብህ ሰው የአምላኩ ንግግር የእግዚአብሔር ንግግር የለው የኢየሱስ ንግግር የለው ማን እንደጻፈው ማይታወቅ መጽሐፍ ይዞ ይስቃል የሆነ ሰው እኔ አንተ ልትቀበል ተዛዘነ ሰው በታመመ ሰው እንዴት ይስቃል ስለዚህ እኔ ምን ይልሳቅል አሁን ዕብራውያን ጻፊ እንትና ነው ጳውሎስ ነው መረጃ ስታይስ መረጃ የራሱ ስላልገለጸ እንደዛ ምትለው ጸጋ ከሁላችሁ ጋር ይሁን ይላል እኮ ማን ነው እዚህ ጋር ዕብራውያን መጨረሻ ላይ አሁን እሱ 13 ላይ ተራለው 13 እንትን ተረታችሁ ማንም አልጠየቀ መረጃ ቤተክርስቲያን ላይ ነገር እሱ አትንገረኝ ህልምን አትንገረኝ ብያለሁ ደጋግሜ በጣም የምጠላው ነገር ጉድ ህልሙ የሚነግረኝ ሰው በጣም ነው የምጠላው ህልሙን ይነግራል ቁጭ ብሎ ማለት ነው መረጃ ስትለው ይኸውልህ እኛ ክርስቲያኖች ሰውን አንጠላም ህልም ሐሳብ ነው ያልኩት እኔ ሰው ጠላለሁ አይደለም ሐሳብ የሚያስጠላኝ ነገር ሰው ህልሙን ሲህልም የሚናገር ሰው ይጠላለሁ ነው ያልኩት አንተ ታርጌት ሰው ላይ ነው ያልከው አንዴ በረጃው ላይ ፎከስ አድርጌ ይቅርታ ዕብራውያን ሰውን አትጥላሽ ሰው መጥላት ጥሩ አይደለም
አመሰግናለሁ። እግዚአብሔር ይጠላል ሰው አክቹዋሊ ግን ቶ እንመጣበታለን ወደ ሀሳቡ ከፈለግ። እሺ እንትኑ ላይ ግባ። አሁን የዕብራውያን ጸሐፊ እስኪ ቶሎ በል ይቀበል። ዕብራውያን ቁጥር ሁላችሁ ጋር ይሆናል 13 እንትን መልእክቶችን ጽፏል። ይህ ሁሉም ላይ በሰላም ተነገረ። ምን ማን ያለው አንተ ጭቃ አሁንም ህልምን እየነገርከኝ ነው። ጳውሎስ 13 ነገሮች አልተገለጸም። እሺ አልተገለጸም። በቃ ታዲያ እንደዛ ነው የሚባለው። ታዲያ ህልም ይነገራል። ታዲያ ህልም አንወድም እያልኩ ህልም ትነግረኛለህ? የለም እናንተ አንድ የሆነ ኮንክሉዥን ሰጥቶ ማስረጃ ሲያቀርብላችሁ አትወዱ። ለምሳሌ ኢየሱስ ራሱ አምላክ ነኝ ያለበትን ቦታ ትላላችሁ። በተዘዋዋሪ ራሱ አልሰጠኝም ከሆነ እኔ እሺ ዕብራውያን ላይ ችግር ልቀበል። አሁን እኔ ማወቅ የፈለግኩት ማን እንደጻፉ እንደማይታወቅ። እሺ ዕብራውያን መጽሐፍ ላይ መምሪያ የትኛውን የፈለግከው? አሁን የፈለግከው እሺ ላውጣልህ። ማን እንደጻፈው ግን እንደማይታወቅ ስላመንክ ለዛ ስል ያው በአፍ 8 ላይ ስለ ልጁ ግን ይላል ስለ ኢየሱስ አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የክህነት በትር ነው። ዕብራውያን እንዲህ ነው የሚያነበው አይዘይ። ስለዚህ ምንድን ነው ፖይንት? ይሄው ስለ ልጁ ግን አለ አምላክ ሆይ አምላክ ዙፋን ነው ነው የሚለው ባይዘው። ይሄ ክፍል የጠቅሰው ከመዝሙረ ዳዊት ከሆነ መዝሙረ ዳዊት እንደዛ ነው የሚያነበው ሲጀምር። የዕብራውያን ጸሐፊን አርመው ሂድና መዝሙረ ዳዊት ምዕራፍ 45 ሲነበብ እንደዛ ነው። ዙፋን አምላክ ነው ነው ብሎ የሚቀምጨው አምላክ ሆይ ብሎ እንትን አይደለም ሲጀምር። ከመዝሙረ ዳዊት 45 አይደለም ኬት ነው የጠቀሰው ይላል ያለው ኬት ነው? ከ110 መዝሙር 110 ላይ ነው እንትን ይሄ አምላኩ የሚለው ያለው ወይ? አዎ ወይ መዝሙር 110 መዝሙር 110 ላይ መዝሙር 110 አዎ እንደዛ ነው የሚናገረው። ጌታዬ ይላል ግን እዛ ላይ ጌታዬ ስላለ መቀየር አችልም። አንብበና ሻት ገምት። አሁንም ህልምን ነው የምትነግረኝ? ህልም አይደለም። አንተ እኮ ስላልተቀበልክ ህልም ነው ማለት አይደለም። አይልም እዛ መዝሙር 40 መዝሙር 45 ላይ ነው እያልኩ አንተ መዝሙር 110 ላይ መዝሙር 110 ላይ አምላክ ሆይ ዙፋን ለዘላለም ነው፣ ጽድቅ ነው፣ ድርቅ ከመጽናት ጠላሚ እንደዚህ አረፍተ ነገር ከናካቴ ይላል እያለን እኮ እንደዚህ ይላል እኮ ይላል የዕብራውያን ጸሐፊ። ይህንን እንኳን አላነበብክም። በጣም ያሳዝናል። እሺ ቆይ መዝሙር 45 ቁጥር 6 ላይ ከፍቼ ላሳየህ። መዝሙር 45 ቁጥር 6 ላይ ምንድን ነው ከዕብራውያን ጋር ማያገናኝ ነገር አለው? መዝሙር 110 ነው ያልከኝ። የተጠቀሰው ከመዝሙር 110 ነው ብለሃል። የት አለ እስቲ ያሳየኝ። እግዚአብሔር ይሄው ቁጥር 1 አምላክ ሆይ ዙፋን ለዘላለም ዙፋን የሚል ቃል እስቲ ያሳየኝ። እዚህ ከዚህ አጠቃላይ ቀጥታ ለዛ አይደለም። ጌታዬ እንላል ጠላቶችን ለእግሬ መቀመጫ እስካደርግልህ ድረስ በቀኝ ተቀመጣለሁ። እግዚአብሔር ጌታ ይሄ ለማን ነው ተነገረው? እንዴት ብለህ ነው የምፈጥረው? ሌላ ጥቅስ ነው። አንተ የዕብራውያን ነው ቦታ አደረገ ያልከው ሌላ ቢያንስ አፕሊኬሽኑ ላኩ ይናገራል። በፈጣሪ ለማን ነው? እንዴት ተረጋጋ። በጭፍን አትከተል። በጭፍን አልተከተልኩም። እንደዛ ነው በጭፍን እየተከተል። አሁን የዕብራውያን ጸሐፊ ይላል እያለ ሲናገር ለምሳሌ ኮት እያደረገ ነው። ለምሳሌ መላእክቱን ስለ መላእክትን የመናፍስት አገልጋዮች የእሳት ነበልባል የሚያደርግ ይላል እያለ መዝሙረ ዳዊት ምዕራፍ 104 ቁጥር 4 ጠቀሰ። ይህን እየጠቀሰን ቃል በቃል እየጠቀሰን እየመጣ ያለው ተረዳኝ አይደለ? እንዲሁም ደግሞ ወለድኩ የት ላይ ነው የሚገኘው? ይኸኛው አሁን ከቁጥር 4 ላይ አንተ ልጅ የዛሬ ወለድኩ የት ላይ ነው የሚገኘው? እስኪ ይህን ካላወቅህ እኔ አቁም ሚል አድርጌ ነው ከሌላ ሰው ቀጥሎ አላውቅም። ጥያቄ ልጠይቅና ትቀጥላለህ። ይሄ መዝሙር 2:7 ላይ ነው ያለው። እንደዚህ ኮት እያደረገ ይመጣና ዕብራውያን ምዕራፍ 1 ቁጥር 9 ላይ የሚገኘው መዝሙር 45 ላይ ነው ያለው። ስለዚህ እዛ ላይ እኔ ልሄድልህ ነበረ ከባድ ነው የሚሆነው። እኔማ ዕብራይስጡ ላይ እኮ ላሳየህ ነበረ። ዕብራይስጡ ላይ አውጥቼ ነበረ። እዚህ ላይ አምላክ ሆይ ተብሎ ራሱ ተረጉሞ የተለያዩ ሊቃውንቶች ለማለት። እሺ መዝሙር 110 ደግሞ ወደዛ ፖይንት ደግሞ እንሂድ። መዝሙር 110 የሚናገረው እዛ መዝሙር 110 ራሱ ጌታ ጌታዬን ብሎ ሲያስቀምጥ ያህዌ ላዶኒ ብሎ ነው የሚያስቀምጠው። ሊትራሊ እግዚአብሔር ጌታዬን ነው የሚለው ሲያስቀምጥ መዝሙር ላይ እግዚአብሔር ጌታዬን ብሎ የሚያስቀምጠው መዝሙረኛው ክሊርሊ አምላክ ማን ነው ኢየሱስ ማን ነው የሚለው ለይቶ በደንብ ነው የሚያስቀምጠው። ተረዳኝ አይደለ? እግዚአብሔር ጌታዬን ብሎ ያስቀምጣል። እግዚአብሔር ማን የተባለው ማን ነው? አንዱ አምላክ ነው፣ ያህዌ ነው። ጌታ የተባለው ደግሞ ኢየሱስ ነው። ሲቀጥል በቀኝ የተቀመጠ አለው ነው። ኢየሱስ ራሱ በላይ በፍቃዱ አይደለም ሄዶ የተቀመጠው። ሲቀጥል
ደግሞ እግዚአብሔር ጌታዬ ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ። ታይም ራሱ አለው ኢየሱስ ዙፋን ላይ የሚቀመጥበት ተቀመጣለው። ከዛ ያስረክባል እኮ አንደኛ ቆሮንቶስ ምዕራፍ 15 ላይ መጨረሻ ላይ ስልጣኑን አስረክቦ እሱ ራሱን ለአምላክ ይገዛል። ስለዚህ ይሄ ራሱ ፍጡር መሆኑን የሚያሳይ ጥቅስ ነው ያሰጠኝ። እናመሰግናለን። እዚህ ጋር ሲናገር እግዚአብሔር ጌታዬ ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ። ለዘላለም ሁሉ አይደለም፣ በኋላ ይሄ ስልጣኑ ይወሰድበታል፣ ይትራል ያስረክባል። የኋለኛው የሚሻለው ጠላት ሞት ነው ብሎላ ጳውሎስ ያስቀምጣል። እነዚህ ከተሻሩ በኋላ ያልቃል። በስተመጨረሻ ኢየሱስ ራሱ ስልጣኑን ያስረክባል። እቺ ሊሚትድ የሆነችውን ትንሿን ስልጣን ራሱ ያስረክባል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉና ስልጣናት ሁሉ በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች ሊያደርግ ድረስ ሊነግስ ይገባዋል። ኢየሱስ ራሱ ያስረክባል። በስተመጨረሻ ምን ይሆናል? ለአምላክ ይገዛል ይላል። አሁን ኢየሱስ ፍጡር መሆኑን የሚያሳይ ነገር የነገርከን ሊትራሊ አይደለም። ቀጥተኛው ዓለም ላይ ራሱ ስልጣኑን እንደሚያስረክብ እኮ ነው እና ለተወሰኑ ሰዓት ብቻ ባለስልጣን እንደሆነ ነገርከን። የቱ ላይ ነው እንደዛ የሚለው? አሁን አንተ የጠቀስከው አንተ በግምት የጠቀስከው በግምት አይደለም። እሺ መዝሙር 110 ብለህ የጠቀስከው ላይ እግዚአብሔር ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ ኢየሱስ ራሱ እኮ አይደለም ሁላ የእግር መረገጫ የሚያደርገው እስካደርግልህ ድረስ አምላክ ለኢየሱስ እስካደርግልህ ድረስ በቀኝ ተቀመጣለሁ ይላል። ታይም ሁላ አለው፣ ጊዜ አለው። ጠላቶችን እስኪወድቁ ድረስ በቀኝ ተቀመጣለሁ ድረስ እስከዛ ድረስ ከዛ ያስረክባል። ጳውሎስ ስለዚህ ጉዳይ ሲነገር እንደዛ ነው አንደኛ ቆሮንቶስ ላይ ያስቀመጠው። እናመሰግናለን። ፍጡር መሆኑን የሚያሳይ ጥቅስ ነው የነገርከን። አይደለም ለእግር መቀመጫ እስካደርግልህ ድረስ አለ እንጂ ከዛ ያስረክባል። ስልጣንህን ነጥቀሃለሁ አላለም። እሺ ጳውሎስ ነገረን፣ ሁሉ ከእግሩ በታች አስገዝቶለታል። ነገር ግን ሁሉ ተገዝቶለታል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ኢየሱስ ባለስልጣን ነው ማለት ሁሉ ነገር ላይ ባለስልጣን ሊሆን ይችላል፣ ግን ሁሉን ካስገዛለት በቀር ነው። አብን ግን አያካትትም፣ አንዱ አምላክ ግን አያካትትም ማለት። ከዛ ቁጥር 28 ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። ኢየሱስ ራሱ አምላክ ይገዛል ማለት ፍጻሜ እንደሚሆን ደግሞ ተናገረ። ቁጥር 24 ላይ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነት ሁሉ በሻረ ጊዜ ይላል ፍጻሜ ይሆናል። መጨረሻ ላይ ያልቃል። ድረስ የሚለው ራሱ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ እስክመለስ ድረስ ይሄን ዕቃ ጠብቅልኝ ማለት ከዛ ላይ ጠብቃለህ ማለት ቢያንስ አማርኛ። እሺ ዕብራውያን አንድ 8 ስለ ኢየሱስ ነው። እሱ ለሁለቱም ነው። ለሰለሞን መጀመሪያ ጥቅሱ እዛው መዝሙር 45 ላይ ስለ ሰለሞን ነው የሚያወራው። መጀመሪያ ደብል ፕሮፌሲ ነው፣ ለሁለቱም ነው ብለን ነው መነሳት የምችለው። አውዱ ላይ የሚያወራው ስለዛ ነው የሚያወራው። ሲቀጥል እዛ ክፍል ላይ ያለው አምላክ ሆይ ተብሎ ይተረጉማል የሚለው ራሱ በሊቃውንት ደረጃ ላይ አከራካሪ በእንትኑ ላይ መዝሙር 45 ላይ ያለው የዕብራይስጥ ሁላ ብትመለከተው እንዲቀለም እንዲህ ይዘህ ከተረጎምከው አምላክ ዙፋን ነው የሚል ትርጓሜ ነው ያለው። ለዛው የተለያዩ ትራንስሌሽኖችን ብትወስድ ለምሳሌ አርኤስሲን ብትወስድ ዩር ዲቫይን ሶል ኢንዲዩስ ፎሬቨር ብሎ የሚያስቀምጠው እንጂ አምላክ ሆይ በሚለው አይጠቀሙም። ኮመን እንግሊሽ ባይብልን ብትወስድ ዘ ኪንግደም ዛት ጋድ ሃዝ ጊቨን ዩ ብሎ እንጂ አምላክ ሆይ የሚለውን አይጠቀሙም። በግሪክ የማስታወሻ ፎርሙላ ብትፈልግ ክርስቲያን ስታንዳርድ እንትን ባይብል ብትወስድ ኤንአርኤስሲ ብትወስድ እነዚህ በአጠቃላይ እንኳን በዛ መልኩ አስቀምጠዋል። በኮሜንታሪ ደረጃ ብትወስድ እና ኢልኮስ ኮሜንታሪ ብትወስድ ፎር ኢንስታንስ ይሄ አምላክ ሆይ አምላክ ዙፋን ነው እንደው ዙፋን አምላክ ነው የሚለው የተሻለ ፊት የሚያደርገው ይሄ ነው ብሎ አስቀምጠዋል። ፎር እና ኤቲ ሮበርሰን ግሪክ ግራመሪያን ብላ ብትወስድ ፔጅ 339 ላይ ዙፋን አምላክ ነው ወይም አምላክ ዙፋን ነው ኢዘር ሜክስ ጉድ ሴንስ ማለት ያስቀምጣል። ስለዚህ ትርጓሜ ላይ አምላክ ሆይ ሰው አምላክ ዙፋንህ ነው የሚለው ቤስት ፊት የሚያደርገው ትርጓሜ ነው። ስለዚህ አምላክ ዙፋንህ ነው ማለት ያንተ አምላክ ነው ዙፋን የሰጠ ማለት ነው። በዚህ ወይ እንጂ አምላክ ሆይ የሚለው ይሄ ሞር ራቅ ያለ ትርጓሜ ነው በሊቃውንት ደረጃ እንኳን ማለት ነው። እሺ ዕብራውያን አንዴ ጎንከታ እስከ ተንበል ያብራራውልን ነው ስብከታችን። አንተ አለ ህልም የምትነግረኝ ተረጋጋ። ሊቃውንት እየጠቀስክ ለምን ትጠቅሳለህ? ቆይ እሺ አልጠቅስም። በቃ እሺ ወደ ጥያቄ ሄድሽ፣ ችግር የለውም ቀጥልሽ። ህልም 12 ለማን ነው? እሺ ለእሱ አይደል? ምን የሚያውሽ ምዕራፍ ነው? ዕብራውያን 1:12 እንደ መጎናጸፊያም ተጠቀልላችኋል ይለወጡማል፣ አንተ ግን አንተ ነህ ዓመታቶችም ከቶ አያልቁም ይላል። ይሄ ስለ ኢየሱስ እኮ እያወራ አይደለም። እዛ ክፍል መጀመሪያ ዕብራውያን 1:8 ስለ ኢየሱስ ነው የሚያወራው። አክቹዋሊ መጀመሪያ እኮ ለዛ አቋርጠኝ ነው አይታል። እዚህ ክፍል ላይ ሲናገር አምላክ ሆይ ዙፋንህ ለዘላለም ሲል እዚህ ጋር አምላክ ዙፋንህ ነው ብሎ ሲናገር ሉቃስ ወንጌል ምዕራፍ 1 ቁጥር 34 አካባቢ ላይ
ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል እና ዙፋኑ ለዘላለም እንደሚቆይ እና ዘላለም ረጅም ጊዜ ነው የሚያሳየው። እዚህ አምላክ ነው ዙፋኑ የሚሰጠው። አምላክ ዙፋን ነው ሲባል የኢየሱስ ዙፋን ዘላለም ነው የሚቆያ ረጅም ጊዜ ነው እያለ ያለው። ከዚህ የዕብራውያን ጸሐፊ አርጊው ሲያደርግ ምን አደረገ ይላል ብሎ ሲናገር መጽሐፍ ነው እየጠቀሰ ያለው። መዝሙረ ዕብራውያን ምዕራፍ 1 ቁጥር 10 ላይ ያለው ከመዝሙር ጠቀሰና አምላክ እኮ የማይጠፋ ነው የሚለውን ለማሳየት የተጠቀመው። እዚህ ደግሞ ይላል አምላክ እኮ አይጠፋም። አምላክ እስካልጠፋ ድረስ የኢየሱስ ዙፋን አይጠፋም የሚለውን አርጊው እያደረገ ነው እንጂ ስለ ኢየሱስ እያወራ አይደለም። እዛ ክፍል ላይ ደግሞ ብሎ ቀጠለና ደግሞ አንተ ከጥንት መሰረት ይላል። ለምሳሌ የኢየሱስን ዙፋን ኢየሱስ ዙፋኑን የተቀበለው ከአምላክ ከሆነ አንተ የኢየሱስ ዙፋን ለመቀበል መጀመሪያ አምላክ መጥፋት አለበት። አምላክን ካጠፋው በኋላ ዙፋኑን መቀበል ትችላለህ። ግን አምላክ እንደማይጠፋ ደግሞ አለና ጌታዊ አንተ ከጥንት መሰረት ሰማዮች እጅ ስራ ናቸው፣ እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ፣ እንደ ልብስ ያረጃሉ ብለን አምላክ እንደማይጠፋ ኮት አድርጎ ነገረን። በዛ ወይ እየነገረ ነው እንጂ ስለ ልጁ አይደለም። እስቲ እዚህ ቦታ እያወራ ነው አምላክ አይጠፋም የሚለውን አድርግ እያደረገ ነው ጸሐፊ። እሺ ይሄንንም ቀየራችሁት። እሺ ልማናችሁ ራእይ 2 ምን ልታደርገው ነው? ራእይ አልቀበልም። ይሄ ራሱ ለአንተ ሞራል ስለ የተቀበልኩ ራእይ። እሺ ከራእይ በፊት ኢየሱስ ራሱ ማግኘት አንችልም? አሁን ራእይ ያልከኛል። አሁን እዩ ጭፋ ራእይ ቢያይ ከዛ ምዕራፍና ቁጥር ቢሰጠው እና በዩ ጭፋ ራእይ በኩል ብዬ ምዕራፍና ቁጥር ጠቅሼ ኢየሱስ አምላክ ነው ቢራሱ ልቀበል ይመስላል ስታስበው? መሬት ላይ ዮሐንስ ራእይ ነው እኮ ዮሐንስ በራእይ አይቶት ነው ኢየሱስ። አዎ በእርግጠኝነት እግዚአብሔር እሱ ገልጦለት ነው ገብቼ ነው። አሁን እኮ የእሱ ህልም ውስጥ ገብቼ ኢየሱስ መሬት ላይ አላስተማረም። ይሄ ቁርአን ውስጥ የነበረ ነው። በቃ ችግር የለውም። እሱም ትነግረናለህ መጨረሻ ላይ ህልሙን ተወውና መሬት ላይ ኢየሱስ አስተምሮ ሄዷል። ዋናው ፖይንት አሁን እኛ ይህን ስለምንቀበለው እኛ ሮንግ ማድረግ ከፈለግ እዚህ ነው የምታደርጉት። ራእይ 22 ላይ ምን ይላል? ከ13 በቃ አልፋ ነው ኦሜጋ ኢየሱስ የለም ሲጀምር ከናካቴው ራእይ መጽሐፍ ላይ ባጭሩ ለማን ነው ታዲያ? ጠቅላላ ስለ አምላክ ነው። ራእይ 1:8 ላይ ራእይ 21:6 አካባቢ ላይ ጀምሮ ራእይ 22 ምናምን ላይ እንዳለ አውድ የምትወስደው ስለ አምላክ ነው የሚያወራው። አልፋና ኦሜጋ እያለ ራእይ ላይ ኢየሱስ አያወራም እያልክ ነው? አይ ራእይ ኢየሱስ ያወራል፣ ግን አልፋና ኦሜጋ ተብሎ የተወሩት ቦታዎች በአጠቃላይ ኢየሱስ አይደለም እዛ ቦታ ላይ ተናገረ። እሺ ይሄ አሁን እኛ የምንቀበለው ኢየሱስ እንዳለ ነው የምንቀበለው። መቀበል ሳይሆን መጽሐፉ ምን ይላል ነው ዋናው ፖይንቱ። ለምሳሌ ራእይ 21 ላይ ኢየሱስ ነው የሚያወራው። እሺ ለምሳሌ አሁን ራእይ 21 ላይ ላንሳልክ። ለምሳሌ ራእይ 21 ላይ ለምሳሌ አልፋና ኦሜጋ ይላል። ለምሳሌ ራእይ 21 ቁጥር 6 ላይ አልፋና ኦሜጋ መጀመሪያ ነው መጨረሻው እኔ ነኝ እያለ ይናገራል። ተፈጽሟል ምናምን እያለ ይናገራል። ግን አሁን እዚህ ጋር የሚያወራው በዙፋኑ ላይ የተቀመጠው ዝም ብለህ አልፋና ኦሜጋ የሚል ቃል እንዳገኘ እንትናት ነው አትቸኩል። ቁጥሩ አሁን እዚህ ላይ ቁጥር 6 ላይ ግን ቁጥር 5 ላይ በዙፋኑ ላይ የተቀመጠው እነ ሁሉን አዲስ አደርጋለሁ አለ ይላል። አሁን ዙፋኑ ላይ የተቀመጠው አካል አለ። በዙፋኑ ላይ የተቀመጠው ነው እየተናገረ ያለው። እነዚህን ቃሎች ታመነው እውነተኛ ናቸው ጻፍ አለኝ እያለ ይናገራል። እዚህ ጋር እየተናገረ ያለው ዙፋን ላይ የተቀመጠው ማነው? ፖይንቱ በዙፋን ላይ የተቀመጠው አምላክ እርዳኛ አይደል? ራእይ ምዕራፍ 19 ቁጥር 4 ብትወስድ 24 ሽማግሌዎች በዙፋን ላይ የተቀመጠው ለእግዚአብሔር ሃሌሉያ እያሉ ሰገዱለት ይላል። ዙፋን ላይ የተቀመጠው እግዚአብሔር ነው። ገባ? ራእይ ምዕራፍ 5 ቁጥር 13 ላይ ካየ እንኳን በዙፋን ላይ ለተቀመጠውና ለበጉ ይሁን እያሉ ምስጋና ያቀርባሉ። ሊትራሊ ኃይልም ምስጋናም ይሁን እያሉ በዙፋን ላይ የተቀመጠውና ለበጉ ዙፋን ላይ የተቀመጠው አምላክ ኢየሱስ በዙፋን ላይ ከተቀመጠው ራሱ መጽሐፍን የተቀበለ ሰው አለ። በጉ ማለት በጉ ተብሎ ተቀምጧል። እዛም ላይ የሆነ እንደውም ሰውየው አዝኖ ነበር። ከሽማግሌዎቹ አንዱ ነገር ነውና ሐዘን ተሰምቶት ኢየሱስ መጥቶ ወስዷል። በዙፋን ላይ ከተቀመጠው ከቀኝ እጁ መጽሐፍን ወሰደ ይላል። ኢየሱስ መጽሐፉን ከወሰደ ዙፋን ላይ የተቀመጠው አንዱ አምላክ ነው። እዚህ በዙፋኑ ላይ የተቀመጠው ነው ሁሉ አዲስ አደርጋለሁ አለ። ከዛ አልፋ ነው ኦሜጋ እያለ ዙፋን ላይ የተቀመጠው ነው የሚያወራው። ይህ ዙፋን ላይ የተቀመጠው አምላክ ነው። ስለዚህ አምላክ አይደለም። እዚህ ላይ እያንዳንዱ ላይ ብትወስዳቸው እንደዚህ አይነት ናቸው። በኮንቴክስት ውስጥ ተመለከተው ኢየሱስ አምላክ የሚያደርግ ምንም ጥቅስ የለም። ኢየሱስ አምላክ የሚመስል ነገር ካገኘ ወይ ተናጋሪው ኢየሱስ አይደለም ወይ ያ ጽሑፍ ሲተረጉም ተሳስቷል። እንደዚህ እንጂ መጨረሻ ታገኘ ኢየሱስ አምላክ ያደርጋል። ካገኘውም ተሳስተዋል። ፕሪሰርቭ አልሆነም ነው አይደለም። ትራንስሌሽን ችግር ይኖራል እንጂ መቼም ኢየሱስን አምላክ የሚያደርግ ነገር አታገኝም። መቼም ማለት ነው። ክፈትና 22:13 እናንብበው። እሺ 22:13 ላይ ደግሞ የሚናገረው ማን ነው? እሺ እየተናገረ ያለው ማን ነው? እዛው አውድ መልአክ። እሺ መልአኩ ከየት ነው ያመጣው? ያን ኢየሱስ መናገረው ነው የምናገረው። እሺ ኢየሱስ ከየት አመጣው?
ከእግዚአብሔር አመጣ። ስለዚህ የአብ ንግግር ነው ማለት ከአብ ወደ ኢየሱስ ከኢየሱስ ወደ መልአኩ መጣ። 16 ላይ እኔ ኢየሱስ እያለ ራሱ ይናገራል። ኢየሱስ እንዲመሰክርላችሁ መልአኬን ላኩኝ እኮ አጠቃላይ እየጨረሰ እኮ ነው ሲጀምር አጠቃላይ ይሄ ሁሉ ራእይ እንዳለ የአብ ቃል ነው በኢየሱስ በኩል ለመላእክት የታየው ወይ ደግሞ በመላእክት ለዮሐንስ የታየው። ሲጀመር እዛ ላይ በቃ አምላክ ራእይ መጽሐፍ ላይ ከናካቴው ኢየሱስ ከራሱ ምንም አልተናገረም። ኢየሱስ እኮ ራእይ መጽሐፍ ላይ እኮ ሲናገር እኮ ድል የሚነሳ በአምላኬ በአምላክ መቅደስ አምድ እንዲሆን አደርገዋለሁ ምናምን እያለ እኮ የሚናገረው ኢየሱስ ራእይ ላይ ራሱ አምላኩን እያመለከ አምላክ እያለ ነው የሚያስቀምጠው። አንተ እየታገልክ ነው። ራእይ መጽሐፍ ላይ ኢየሱስ አምላክ አለኝ እያለ ነው። ሉቃስ ወንጌል ምዕራፍ 22 ላይ አባቴ እንደሾመኝ እኔም ሾማችኋለሁ። ጳውሎስ ከክርስቶስ ጋር ወራሽንን እያለ ነው የሚናገረው። ኢየሱስ እኮ እዛ ራሱ እኮ እንትን ነው ያለው አምላክ ቤቱ አምላኬ ነው እያለ ነው። አንድ ነገር መስማማ ተሹሜ ነው እያለ ነው። ሶስተኛ እዛ በምሳሌ ሲናገር ማቴዎስ ወንጌል በምሳሌ ሲናገር ወይ ልጁን ገደሉት ብሎ ሲናገር ይሄ ወራሹ ነው ብሎ በማለት ያስቀምጣል። ኢየሱስ ወራሽ እንደሆነ ራሱ ተናግሯል። አብረ ከሱ ጋር የምትወርሰው የአምላክን መንግስት ማለት ነው። እሱ አልተከራከረ፣ ግን እናንተ አሁን ትግል ውስጥ ነው አይላችሁ። እሱ አምላክ እሱን ትጨምራለህ። አይዞህ ከቁጥር 16 ላይ እኔ ዳዊት ስርና ዘር ነኝ ይላል። ይሄም የአብ ቃል ነው። የዳዊት ስርና ዘር ታምን ችግር አለው። ከእሴይ ማለት ይወጣል። አብ ራሱ እንደዛ እያለ ነው። ማን ያለ እንደዛ እኮ አልክ እኮ ራእይ እንዳለ የአብ ቃል ነው። በኢየሱስ የተናገረው አላልኩ። በደንብ አላዳመጥከኝም። እንደዛ አልተናገርኩም። የፈለከውን መርጠህ አብ ነው ያለው እያልክ ነው። አይደለም፣ እንደዛ መልአኩ ነው። እዚህ ጋር ኢየሱስ እኔ ራሴ ነኝ ብሎ እኔ ኢየሱስ በራሱ የተናገረበትን ፓርት እኮ እላለሁ። ግን መጨረሻ ላይ መልአኩ ኢየሱስ በራሱ የሚናገርበት ፓርት ላይ ራሱ ነው የሚናገረው፣ ያስታውቃል። እዛ ቦታ ላይ በራሱ ይናገራል። ኢየሱስ እና የኢየሱስን ነገር ቀጥታ ታገኘዋለህ፣ እዛው ላይ ሳብጀክት ሆኖ ታገኘዋለህ። ነገር ግን እዚህ ጋር መልአኩ ነው መልእክት እያስተላለፈ ነው። እዚህ በመልአኩ በኩል ደግሞ ሲተላለፍ ምንድነው አምላክ እያንተን እያለ ነው። እዛው ላይ ራሱ ራእይ 22 ላይ ራሱ እኮ ሲጀምር 22 ላይ ከናካቴው እኮ ዙፋን ላይ የተቀመጠው ራሱ እዛው አውድ ላይ አለ። እዚህ ጎዱ ግን እንደዚህ ላይ እውነተኛው አምላክ እንደዚህ ትግል ያስገኛል። ውሸት እኮ ነው እንደዚህ ትግል ውስጥ የሚፈታው። በሰላሳ ሰከንድ የሚጨርሰው ስለናንተ እቆጣለሁ ባይዘይ አውቄ እንደው አሁን ላይ ልጠይቅ ጎዱ እስካሁን ድረስ አንተ ያመጣውን ጥቅስ ነው ስከላከል ነበር። አሁን ልጠይቅ። እሺ ራእይ 22 ላይ ግን ኢየሱስ ነው የሚናገረው። ይሄን ነው አይናገርም። ተው ምንም ዝም በል ምን። እሺ አሁን ልጠይቅ። የፈለከውን ለአብ ልታደርግበት ነው። ኮንቴክስቱ እንደዛ በቀላሉ አብዱ በቀላሉ እኮ መርዳት ቢችል ኖሮ ጉዱ ራዕይ ዮሐንስ ምዕራፍ 22 ቁጥር 16 ላይ እኔ ኢየሱስ በአብያተ ክርስቲያናት ዘንድ እነዚህን እንዲመሰክርላችሁ ይላል። እነዚህን ያለው የትኛውን ነው? ይህን እንዲመሰክርላችሁ መልአክን ላኩ። ይህን ሳይሆን በግሪከኛውና እንግሊዝኛው እነዚህን ነው የሚለው። እነዚህን እንዲመሰክርላችሁ ማንን ላኩኝ ይላል? መልአክን አሁን ልክ ይህን በደንብ ያዝና ራዕይ 1 ላይ አለልህ። ቆንጆ ፖይንት ቶሎ ዘንድ የሚገባውን ነገር ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተቀለጠው እነዚህ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከታል። ኢየሱስ ለመልአኩ ልኮ ለዮሐንስ ያመለከተው የማን ነው? ምንድነው የላከው? አንዳንድ ላይ እግዚአብሔር ለኢየሱስ የሰጠው ምንድነው? ምንድነው የሰጠው? እግዚአብሔር ለኢየሱስ የሰጠው ምንድነው? እሺ ቆይ ላንብበው። እሱ ነው ፖይንቱ። አየህ ራዕይ 22:16 በደንብ ያዘው። እነዚህን እንዲመሰክር መልአኬን ላኩኛል። ምንድነው እነዚህን ያለው? መልአኩን የላከው እንዲመሰክር ምን የሚለው ምስክርነት ነው? ይሄ ምንድነው ሰጠው? እዚህ ጋር አይናገርም። ይናገራል። ዘ ሬቨሌሽን ኦፍ ጂሰስ ክራይስት ይላል። አብዱ ያወጣለት አንዴ ዘ ሬቨሌሽን ኦፍ ጂሰስ ክራይስት ይላል እንዲናገር። ሬቨሌሽን ሰጠው ነው የሚለው። ዘ ሬቨሌሽን ኦፍ ጂሰስ ክራይስት ይላል። አንዳንድ ላይ ማለት ነው ዘ ሬቨሌሽን ኦፍ ጂሰስ ክራይስት which God gave unto him። ምንድነው የሰጠው? እግዚአብሔር አምላክ ለኢየሱስ የሰጠው ምንድነው? ሬቨሌሽን
ሬቪሌሽኑ ምንና ምንድነው አለ ቁጥር 2 ላይ እርሱም የአምላክ ቃልና የኢየሱስ ክርስቶስ ምስክርነት ነው አለ። ሁለት ነገር ነው ያዘው። የአምላክ ንግግሩ አልፋና ኦሜጋ ቢለው የአምላክ ንግግር እንደሆነ ራዕይ 21:5 እና ራዕይ 1:8 ላይ ተገልጾልናል። የኢየሱስ ምስክርነት ደግሞ ምንድነው? እኔ የዳዊት ዘርና ስር ነኝ የሚያበራም የንጋት ኮከብ ነኝ የሚለው የኢየሱስ ክርስቶስ ምስክርነት ነው። ግን እዛ ጋር ግን ምንድነው ፖይንቱ? እኔ ኢየሱስ አለ እነዚህን ነገር እንዲመሰክር መልአክ ይላኩኛል። የትኛው ነው መልአኩ እጅ የተመጣው ነገር ምንድነው ስንል እግዚአብሔር ለኢየሱስ የሰጠው ከዛ ኢየሱስ ደግሞ በመልአኩ ልኮ ነው ለባሪያው ዮሐንስ ያመለከተው። ስለዚህ ከዚህ አንፃር ራዕይ 22:13 ላይ አልፋና ኦሜጋ እያለ የሚናገረው አብ ነው የሚል መደምደሚያ ይደረሳል ማለት ነው። በቀላሉ እንድትረዳ ማለት ነው። ይሄን ይመስላል። እሺ ቁጥር 7 ላይ እኮ ስለ ኢየሱስ ነው የሚያወራው ግን እሱን መጣለን ከፈለክ ማለት ነው። በነገራችን ላይ በእናንተ እምነት አምላክ እኩያ አለው?